ማጥፋት ሌሎቹ ችግር ውስጥ እንዳይካተቱ በማድረግ ራሱ ብቻውን ነጥሮ በመውጣት ያንን ጉዞን ለመቀጠል የሞከረው እንግዲህ ወደዚህ ከመምጣቱ በፊትም ሌሎች ፓርቲዎችን ኢህአዴግም ከተመሰረተ በኋላ ሌሎች የነበሩትን ፓርቲዎች ባዴን ኢዴንን ኦህዴድን ደኢህዴንን ጭምር በራሱ ፍላጎት ብቻ አድርጎ ዲዛይን አድርጎ ከሱ ሐሳብ ውጪ የሆኑትን የላቀ ሐሳብ ይዘው የሚመጡትን አማራጭ ሐሳቦች የሚያመጡትን ስም እየሰጠ ሌብል እያደረገ እየቆረጠ እያጠፋ የሚፈልጋቸውን ኃይሎች ብቻ በሱ ልክ እሱ ባስቀመጠው ማቀፍ ውስጥ ብቻ የሚያስቡ ኃይሎችን በፍላጎቱ ልክ እየከረከመ እያቆየ የሄደ ፓርቲ ነው። በዛ ነው ጠቅላላ እድገቱና በዚህ ነው የመጣው ማለት ነው። ስለዚህ ትነግ ዋናው ፍልስፍናው የመጨረሻው አማራጭ እሱ ብቻ እንደሆነ ከዛ ውጪ ያሉ አስተሳሰቦች ሁሉ መጥፋት እንዳለባቸው አምኖ የሚንቀሳቀስ ፓርቲ ነው። በዚህ አስተሳሰቡ ባለፉት 27 ዓመታት ኢትዮጵያኖች ላይ አስከፊ ጉዳት ፈጽሟል። ያልፈጸመው ግፍ፣ ያልፈጸመው ተንኮል፣ ያልፈጸመው በደል በኢትዮጵያ ምድር ላይ የለም። ይሄን ሲያደርግ አንድ 5 ነጥቦችን እንደማቀፍ ማየት ይቻላል። እንደ ጉዳት ወስዶ ማየት ይቻላል። የመጀመሪያውና ትልቁ ነገር ያደረገው መከፋፈል። ብሔር ልዩነት ተፈጥሯዊ ነው፣ ዛሬ ተፈጠረ አይደለም። ይሄንን የብሔር ልዩነት በአውንታዊ መንገድ ከተጠቀምንበት ሞር ኢትዮጵያን ያጠናክራል፣ ኢትዮጵያን ወደ ላቀ ደረጃ ያሸጋግራል። ኢትዮጵያ ከተጠናከረች ህወሓት ቦታ የለውም። የደከመች ኢትዮጵያ ነው የሚፈልገው። የደከመች ኢትዮጵያን ለማድረግ ደግሞ በደንብ አቅዶ አስቦበት ነው ሲሰራ የቆየው። ይሄ ሲሰራ አንደኛ በብሔርና በብሔሮች መካከል መጠራጠር እንዲፈጠር፣ መጓተት እንዲፈጠር፣ አንዱ አንዱን በበደል እንዲመለከት ይሄንን ማከል አድርጎ ነው አንደኛ የሰራው። በብሔር ውስጥ በራሱ በብሔር ውስጥ ደግሞ አንዱ ብሔር ውስጥ ያለውን የአካባቢ ልዩነቶችን በመጠቀም ብሔሩን የማዳከም ብሔሩም ከጠነከረ መልሶ ኢትዮጵያን ስለሚያጠናክር መፍትሄ ስለሚሆን ለምሳሌ ኦሮሞነት እንዳይጠነክር ኦሮሞነትን ከፋፍሎ በዞን በመናምን አድርጎ አርሲ፣ ወለጋ፣ ሸዋ፣ ሐረርጌ፣ ቦረና፣ ጉጂ ብሎ በመከፋፈልና ሞር ክፍተቶችን በመፍጠር አማራውን በመከፋፈል ጎጃም፣ ጎንደር፣ ወሎ፣ ሸዋ በማለት በመከፋፈል በማዳከም ላይ የተጠመደ ነው የነበረው። ብሔርን በአውንታዊ መንገዱ ሳይሆን በአሉታዊ መንገዱ በመጠቀም ብሔሮቹ አቅም እንዳይኖራቸው፣ ኢትዮጵያን እንዳያጠናክሩ፣ ወደ ጋራ ማንነት እንዳይመጡ፣ የጋራ ነገር ላይ ትኩረት አድርጎ ኢትዮጵያን የላቀ ደረጃ እንዳያደርሱ የመከፋፈል ስራ ነው የሰራው። በዚህ ሂደት ውስጥ ትንሽ ጠንከር ያሉትን ደግሞ ሌብል በማድረግ የመስበር ስራ ነው ሲሰራ የነበረው። አማራውን ትምክተኛ በማለት የማፍረስ ተቋማቶቹን የማዳከም ስራ ነው ሲሰራ የነበረው። ኦሮሞን ጠባብ በማለት በመስበር በማዳከም ጥቅሙን እዚህ ውስጥ ለሚፈልገውን ነገር ለማሳካት ሲሰራ የነበረው። ደቡብን በተመሳሳይ መልኩ ይሄንን በደንብ ነው የመከፋፈል ስራውን የሰራው። ኢህአዴግ ውስጥ ራሱ ኢህአዴግን 9ኛን ወንበር ይዞ እሱ 36ቷን ወንበር ይመራታል፣ ያሾራታል። ከዛ ውጪ የሆነውን ኃይል የጠረገ ያባራል፣ እርምጃ ይወስዳል፣ ይገላል፣ ያስራል። ሌሎች አካባቢዎችን ደግሞ እንደ አጋር እያለ ስም እየሰጠ ለምሳሌ ቤንሻንጉል፣ ጋምቤላን፣ ሐረሪ ክልልን፣ ሶማሌ ክልልን፣ አፋር ክልልን ከኢትዮጵያ ውጪ አድርጎ እሱ ፈላጭ ቆራጭ ብቻ እንደሆነ አድርጎ በመውሰድ ሌሎችን ከጥቅም ውጪ በማድረግ ነው ሲሰራ የቆየው። ይሄ በደንብ ተክኖበት የኖረ ነው ማለት ነው። ህወሓት የብሔር ማንነትና የኢትዮጵያዊ ማንነት እንዳይታረቅ የአንዱ ጠላት እንደሆነ፣ አማራነት የኢትዮጵያዊነት ጠላት አይደለም፣ ኦሮሞነት የኢትዮጵያዊነት ጠላት አይደለም፣ አንዱ የኢትዮጵያዊነት ማንነት ነው። ይሄ የወላይታነት፣ ሲዳማነት፣ አፋርነት፣ ሶማሌነት የኢትዮጵያ ማንነቶች ናቸው፣ ኢትዮጵያዊ ማንነቶች ናቸው። እነዚህ እንዳይኖሩ የተጣሉ እንዲመስሉ በማድረግ አዳዲስ የታሪክ ትርክቶችን ስታብሊሽ በማድረግ እና መከፋፈል መሰረት እንዲጥል በማድረግ ነው በሲሰራ
የቆየው። አንደኛውና መሰረታዊ ነገር ይሄ ነው። በዚህ ነው ስልጣኑንና ፍላጎቶቹን መሰረት ሲያዝ የነበረው ህወሓት። ይሄን በማድረግ ኢትዮጵያዊነትን አዳክሟል። ይሄን በማድረግ ብሔርተኝነት በአዎንታዊ መንገድ ሳይሆን በአሉታዊ መንገድ እንዲያድግና እንዲጣመም በማድረግ ኢትዮጵያን እና ኢትዮጵያኖችን በድሏል። የጋራ ማንነት እንዳያድግ አድርጓል። እያንዳንዱን ብሔር ስም እየሰጠ ሌብል እያደረገ እየገደለ እያሰረ እያሻማቀቀ ሰው በማንነቱ እንዳይኖር በማድረግ በደል ፈጽሟል ማለት ነው። አንደኛው ይሄ ነው። ሁለተኛው ነገር ትነግ ጥርሱን የነቀለበት መንገድ ኢሰብአዊነት ነው። ኢሰብአዊነት ተፈጥሮ ነው። የራሱን እኔ ብቻ የሚለውን ሐሳቡን ለማስረጽ ከሱ ውጪ ከሱ አስተሳሰብ ከሱ የፖለቲካ ስልጣን ከሱ የኢኮኖሚ ፍላጎቶች ውጪ ያሉ ኃይሎችን ያጠፋል። ይሄ እንደ ስራ ነው የወሰደው። ይሄ ምን ሲያደርግ ነው የኖረው? ሲያስር፣ ሲገል፣ እግር ሲቆርጥ ከሰማይ በታች ያሉትን በደሎች ሁሉ በኢትዮጵያውያኖች ላይ ሲፈጽም ነው ትነግ የኖረው ማለት ነው። ከዚህ ረገድ ስናይ ለምሳሌ በክልላችን ወጣቶችን በስናይፐር እየጨፈጨፈ ቄሮን፣ ቀሬን በሌሎች ክልሎችም ያሉ ወጣቶችን ከመጀመሪያው ከ83 ጀምሮ በአፉ ህዝባዊ ነኝ እያለ በተግባር ግን እሱም የሚጻረሩ ኃይሎችን ሁሉ እየገደለ እያሰረ እያጠፋ ነው ሲኖር የነበረው። ኢትዮጵያኖችን ለስደት ዳርጓል። በበረሃዎች ውስጥ እንዲያልቁ ኢትዮጵያኖችን አድርጓል። በበረሃ ብቻ ሳይሆን ሌላው የአሳ ነባሪ ምግብ እንዲሆን አድርጓል። ይህን በማድረግ ኢትዮጵያ ውስጥ ሰው ተረጋግቶ እንዳይኖር አማራጭ ሐሳቦች እንዳይኖሩ አድርጓል። ወይ ይገላል፣ ወይ ያስራል፣ ወይ ከሀገር ያጠፋል። ከሶስቱ መንገድ ውጪ ሌላ መንገድ የለም። ትነግ ውይይት አቅም አማራጭ ሐሳብ አቅም አማራጭ ሐሳብ አለኝ ብሎ ሚል ኃይሉን ሁሉ ማጥፋት ላይ ማከል ያደረገ ነው ስራው። በዚህ ያልተፈጠረ የኢሰብአዊነት ተግባር በኢትዮጵያ ምድር ላይ የለም። እስር ቤቶች እንዲሞሉ አድርጓል። ብዙዎች ያሉበት እንዳይታወቅ አድርጓል። መሞታቸው መኖራቸው እስካሁን የማይታወቁ ማአት ከኦሮሚያ ክልልም ብዙ ታጋዮች ብዙ የህዝብ ጥያቄ ይዞ ሲንቀሳቀሱ የነበሩ ሰዎች አሉ ማለት ነው። ይሄን በማድረግ ነው የተጋነው። ሶስተኛው የትነግ በደል ህገ መንግስቱን የይስሙላ ማድረግ ነው። የይስሙላ ማድረግ ነው። ይሄን ሲባል በኢህአዴግ ውስጥ የፈጠረውን የበላይነት በህገ መንግስቱ የተቀመጡትን መብቶችና የነበሩትን ቃል ኪዳኖች እንዳይፈጸሙ ማድረግ ነው ሲሰራ የነበረው። ይሄን በማድረግ በይበልጥ ክልሎችን ፑፔት አድርጎ ማደራጀት ብቻ ሳይሆን እነሱን የሚያስተዳድሩ ሞግዚቶችን በመደብ በጀታቸውን ይዘርፋል። ሁሉም ነገሩን በሚያደርግ በደል የሚፈጽመውን በደል በሚያመቸው መንገድ እያደራጀ ውስጥ አማራጭ ነገሮች እንዳይመጡ በሚከለክል መንገድ እያደረገ ህገ መንግስቱ ለይስሙላ እንዲሆን ፌደራሊዝሙ ለይስሙላ እንዲሆን እሱ የሁሉ ነገር ወሳኝ እንዲሆን አድርጓል ማለት ነው። ስለዚህ በተጨባጭ ህገ መንግስቱ በመናድ ብቻውን የ100 ሚሊዮን ህዝቦች መቀመጫ ላይ ሲቀመጥ ነው የነበረው። ቲፒኤልኤፍ ትንሽ ኃይል ሆኖ ሲያበቃ የሁሉም ኢትዮጵያኖች ፌት ላይ የመወሰን ስልጣን እንዲኖሩ አድርጎ ነው ራሱን ያደረገው። ይሄን ለማድረግ ክልሎቹ ለይስሙላ እንዲሆኑ ምንም መብት እንዳይኖራቸው ነፃነት እንዳይኖራቸው በነፃነት እንዳያስቡ በነፃነት እንዳያቀዱ በነፃነት እንዳይፈጽሙ በማድረግ ነው ሲሰራ የቆየው። ይሄን በማድረግ በከፍተኛ ደረጃ ክልሎችን ያዳከመበት እና ህገ መንግስታዊ ስርዓቱን የይስሙላ እንዲሆን ፌደራሊዝሙ የይስሙላ እንዲሆን አድርጎታል ማለት ነው። አራተኛው ዘረፋ ነው። ትነግ ቲፒኤልኤፍ ህወሓት የኢትዮጵያ ውስጥ ሌብነትን ሙያ ያደረገ ፓርቲ ነው። ሞራል እንዲወድቅ የትውልዱ ሞራል እንዲወድቅ መስረቅ እንደ ባህል እንዲሆን ግብረገብነት እንዲጠፋ ኢትዮጵያዊነት እንዲያክስ ያደረገ ፓርቲ ነው። ይሄን በማድረግ ውስጥ ኦሮሚያ ክልል የምናውቀው ነው። አርሶ አደርን በማፈናቀል መብቱን የሚጠይቀውን በመግደል ከቀዬው በማባረር እዚህ አዲስ አበባ ዙሪያ የፈጸመውን የቅርብ ጊዜ ትዝታችን ነው። ያለፈው 27 ዓመት ምን እንዳደረገ ይሄን በማድረግ ከፍተኛ የሆነ የኢኮኖሚያዊ ማህበራዊ ቀውሶችን አስከትሏል። ኢኮኖሚው እንዳያድግ አጠቃላይ የሚቀርጻቸው ፖሊሲዎችና ስትራቴጂዎቹ ለሌብነት እንዲመቹ አድርጎ ነው
የኢትዮጵያ ኤክስፖርት ማደግ አልቻለም። የኢትዮጵያ ግብርና ማደግ አልቻለም። በምግብ ራሳችንን መቻል አልቻለም። እነሱ ግን የራሳቸውን ፍላጎት እያሳኩ የሄዱበት መንገድ ነው የነበረው ማለት ነው። ይሄን በማድረግ ኢኮኖሚው በአረንቋ ውስጥ እንዲቆይ አድርጓል። በድህነት ውስጥ እንድንቆይ አድርጓል። ይሄን በማድረግ በከፍተኛ ደረጃ ድህነት ስር እንዲሰድ አድርጓል። ስራ አጥነት እንዲያድግ፣ የውጭ ምንዛሬ ችግር እንዲሆን፣ አገሪቷ የተበደረችውን እንዳትከፍል፣ ፕሮጀክቶች እንዳይጠናቀቁ፣ የስኳር፣ የፓርክ፣ የህዳሴ ግድብን መውሰድ እንችላለን። ይሄን በማድረግ አጠቃላይ ቀጠናዊ ቀውስ የፈጸመ ኃይል። አምስተኛው እንደ ማዕቀፍ መታየት የሚችለው ህወሓት ከመጀመሪያው ጀምሮ የኢትዮጵያ ስትራቴጂክ ጠላት ሆኖ ነው የተደራጀው። የኢትዮጵያ ጠላቶች ህወሓትን የሚደግፉበት ዋነኛው ምክንያት ህወሓት ኢትዮጵያ ውስጥ ብልጽግና እንዲረጋገጥ፣ የኢትዮጵያ ጂኦፖለቲካዊ ጥቅሞች እንዲከበሩ፣ ኢትዮጵያ ፍላጎቶቿንና ህልሞቿን እንዳታሳካ አድርጎ የቆመ ድርጅት ስለሆነ ነው። እዚህ ላይ በደንብ ነው አቅዶበት ነው የሰራው። ከጎረቤቶቻችን ጋር ሰላም እንዳንሆን በየቦታ የተለያየ ኃይል እያደራጀ እየተነኮሰ እያፈረሰ የሚሄድበት ከኤርትራ ህዝብ ጋር እና ከኤርትራ መንግስት ወንድም ህዝብ ጋር መንግስት ጋር ምንም አይነት ሰላም እንዳይኖር በማድረግ ይሄ ህዝብ አንድ ህዝብ ነው፣ በጋራ የኖረ ህዝብ ነው፣ ብዙ የጋራ ታሪኮች ያሉት ህዝብ ነው። በጋራ እንደ መንግስት እንደ ሀገር በጋራ አብሮ የሚሰራቸው ነገሮች ሳሉ እነዛ ነገሮች አቅሞች ጥቅም ላይ እንዳይውሉ በማድረግ የኢትዮጵያ ጠላቶች የሚፈልጉትን ነገር በማሳካት ሰፊ ስራ ሰርቷል። አጠቃላይ ቀጠናውን የታመሰ አድርጎ የቀጠናው አለቃ ራሱን አድርጎ ትናንሽ ኃይሎችን በየቦታው እየፈጠረ በበደል ውስጥ እንዲኖሩ በማድረግ የኢትዮጵያን ጥቅሞች አሳልፎ እየሸጠ የኖረ ድርጅት ነው። ይሄ ኃይል መርሰነሪ የሆነ ኃይል ነው። የኢትዮጵያ ጠላት፣ የህዝቦቿ ጠላት፣ የጥቅሞቿ ጠላት ሆኖ ከጥቅሞቿ ጋር አንድ ቀን ቆሞ አያውቅም። ጥቅሞቿን በማፍረስ በመሸጥ ላይ የተመሰረተ ኃይል ነው ይሄ ኃይል። ይሄን በማድረግ ኢትዮጵያኖችን ሲበድል ኖሯል ማለት ነው። ይሄ አጠቃላይ ስናየው ለኢትዮጵያኖችና ለኢትዮጵያዊነት ከፍተኛ ንቀት ያለው ኃይል፣ በማናለብኝነት በጉልበት የሚያምን አማራጭ የሚባል ነገር እንዳይኖር አድርጎ የተፈጠረ እሱን እየተገበረ በሱ ያደገ በሱ ጥርሱን የናቀለ በሱ ኢትዮጵያን በአዙሪት ውስጥ እንድትኖር ሲያደርግ የቆየ በከፍተኛ ደረጃ በንቀት የሚኖር በፕሮፓጋንዳ ጆሮውን የህዝቡ ላይ ከፍተኛ ወሬ በመንዛት ህዝቡን ጆሮ በመድፈን ሌሎች አማራጮች እንዳይሰሙ በማድረግ ማንም ሰው ምንም ነገር እንዳያስብ አድርጎ ለመኖር ሲሰራ የቆየ ድርጅት ነው ማለት ነው። ከዚህ አንፃር ስናይ ከፍተኛ በደል በኢትዮጵያና በኢትዮጵያዊነት ላይ የሰራ ኢትዮጵያዊነትን ለማፍረስ የሚችለውን ሁሉ ያንዳንዱን ብሔር ለማፍረስ የሚችለውን ሁሉ ያደረገ ኃይል። እንግዲህ ህወሓት ላይ የፌደራሉ መንግስት ተገዶ የገባበት ህግን የማስከበር ዘመቻ በእርሶ እይታ ምን አይነት ውጤትን አምጥቷል ማለት ይቻላል? በተለይ ከተገኙ ድሎች አንፃር እንዲሁም ለትግራይ ህዝብ ሲደረግ የነበረው ሰብአዊ ድጋፍ፣ በአንጻሩ ደግሞ የህወሓት ጁንታ ቡድን ሰብአዊ ድጋፉ በአግባቡ ለህዝቡ እንዳይደርስ ሲያደርግና ሲሰራቸው የነበረው ሴራና ተንኮል በእርሶ እይታ እንዴት ይገመገማል? እንግዲህ ህወሓት ከመጀመሪያው ጀምሮ የትግራይን ህዝብ የከዳ ድርጅት ነው። ኢትዮጵያን ከማግደላቱ በፊት የትግራይ ህዝብ ህወሓት ስር ተሰልፎ ታግሏል፣ መስዋዕትነት ከፍሏል፣ ልጆቹ መስዋዕት አድርጓል። ነገር ግን የትግራይ ህዝብ እስከዛሬ በሴፍቲኔት ውስጥ ነው የሚኖረው። ጥቂት ኃይሎችን በውስጡ ያሉትን ኃይሎች የኢኮኖሚ ጥቅም ሲያረጋግጥ የኖረ የትግራይ ህዝብ ግን መያዣ አድርጎ በእርዳታ ኃይል የሚያኖር ከሱ እጅ እንዳይወጣ እርዳታ ኃይል እየሰጠ በእጁ ይዞ እንደ ሆስቴጅ ይዞ ሲያኖረው የኖረ ህዝብ ነው የትግራይ ህዝብ። ክደቱ ከዛ ነው የሚጀምረው። እንግዲህ ይሄንን ሆስቴጅ ያደረገውን የትግራይና የኢትዮጵያ ህዝብም ባለፈው ከስፔሻሊ ከ2007 ጀምሮ በኢትዮጵያ ሲደረጉ የነበሩ የህዝብ እንቢተኝነት ትግሎች ፍሬ አፍርተው ህወሓት 2010 ላይ ስልጣን አጣ። የማዕከላዊ መንግስት ስልጣን አጣ። የማዕከላዊ መንግስት ስልጣን ሲያጣ ህወሓት
እንደ ትልቅ ሞት ነው የወሰደው። ከዛ በኋላ ህወሓት የወሰደው አማራጭ ወደ ክልሉ ሄዶ ወደ ትግራይ ክልል ሄዶ የትግራይን ህዝብ ሆስቴጅ አድርጎ ያኖረውን በሴፍቲኔት ውስጥ ያኖረውን ህዝብ የከርቶት ምንም አይነት ልማት እንዳይ አድርጎ ያኖረውን ህዝብ ለመጠቀም ነው ሙከራ ሲያደርግ ነበር እና ትግራይ ህዝብ ጠላቶች ብቻ እንዳሉት ከኢትዮጵያኖች እንዲነጠል ቀን ከሌሊት እድሜ ልኩን ሰርቷል። ባለፉት 3 ዓመታት ደግሞ አበክሮ ሰርቷል። የኢህአዴግ ሪፎርም እንዲደረግ ለማድረግ ከ92 ጀምሮ ሙከራዎች ተደርገዋል። እንግዲህ ህወሓት ኢትዮጵያን ይዞ ኢትዮጵያን እየመራ ነገር ግን ሽፍታው ነው የኖረው ነው። አዲስ አበባ ነው የሚኖረው ግን ሽፍታ ነው። ህወሓት ስሙን እንኳን አልቀየረም 27 ዓመት ኢትዮጵያን እየመራ የትግራይ ህዝብ የነጻነት ግንባር ሆኖ ነው የቆየው። ስሙን ሳይቀይር ስብናውን ሳይቀይር ነው የኖረው። ምክንያቱም ከመጀመሪያ ጀምሮ የያዘው መንገድ እና የበቀለበት መንገድ የጥፋት በደልን የማስረጽ ፍላጎቶቹን በጉልበት የመፈጸም ሂደት ስለሆነ ሪፎርም ከተደረገና ኢህአዴግ ውስጥ ውህደት ከተፈጸመ ቦታዎቹን እንደሚያጣ ስለሚያውቅ የብቻ የሚለው ነገር እንደሚያጣ ስለሚያውቅ ከመጀመሪያ ጀምሮ ስሙን ሳይቀይር ቤተ መንግስት ሆኖ ግን በሽፍትነት የኖረ ኃይል ነው። ስለዚህ ወደ ኢህአዴግን ሪፎርም ወደ ማድረግ ሲገባ ቅድም ያነሳሁትን የሞግዚት አስተዳደር የማፍረስ ሁሉም ኢትዮጵያኖች ሁሉም ብሔር ብሔረሰቦች እኩል ተሳትፎ በኢትዮጵያ ጉዳይ ላይ እንዲኖራቸው የማድረጉ ስራ ሲጀመር ህወሓት ከብልጽግና ቀርቶ ወጣ፣ በግልጽ ወጣ ማለት ነው። ምክንያቱም እሱ የበላይ ያልሆነበት ስርዓት ስለማይቀበል ሁሉም የሚሳተፍበትና እኩል የሚደመጥበትን ማዕቀፍ ህወሓት ተቀብሎ ማዕቀፍ ለሱ ይሄ ከተፈጥሮ ውጪ ነው፣ ከሱ ተፈጥሮ ውጪ ነው። ስለዚህ ወደ ነገሮችን ወደ ማክረር የሄደበት ሰራዊት ወደ ማደራጀት የሄደበት ሁኔታ የተፈጠረው መንግስት ይሄንን በሰላማዊ መንገድ ለመፍታት ከሰማይ በታች ያላደረገው ነገር የለም። ከፍተኛ ጥረት ተደርጓል። ሽማግሌዎች ተልቀዋል፣ ሃይማኖት አባቶች ተልቀዋል። ለማወያየት ለማግባባት ተሞክሯል። ምክንያቱም ዋናው የብልጽግና ፍልስፍና መደመር ነው። መደመር ደግሞ የነበረውን በጎ ነገሮች ማስቀጠል፣ ክፍተቶችና ስህተቶችን ማረም እና ወደፊት መራመድ ነው። ይሄ ኢትዮጵያ የነበረችበትን የአዙሪት ፖለቲካ የመጠላለፍ ፖለቲካ ያንን ምዕራፍ ለመዝጋት የተቋቋመ ድርጅት ነው። ስለዚህ በዛ ማዕቀፍ ህወሓትን አካቶ ይዞ ለመሄድ ከፍተኛ ጥረት ነው የተደረገው። ጥረት ይደረግ እንጂ በሚፈለገው ደረጃ እውነት ለመናገር ከሆነ አልተሳካም። በሚፈለገው ደረጃ ወደፊት ማስኬድ አልተቻለም። ተለመነ፣ ተዘከረ፣ ውይይት ሰፋፊ ውይይቶች ተደርገዋል። ያንን ሁሉ እምቢ ብሎ የኔን አለቅነት ካልተቀበላችሁ ብሎ የነበረውን ንቀት ለመፈጸም ወደዛ መሸገ። ህዝቡንም ውስጥ ተደብቆ መከላከያ ሰራዊቱን ኢትዮጵያ መከላከያ ሰራዊት እንዳይኖራት መከላከያ ሰራዊቱን አጠቃ። ካጠቃ በኋላ መንግስት የህግ ማስከበር እርምጃውን ወሰደ። በግልጽ ወጥተው አጥቅተናል፣ ኢትዮጵያ መከላከያ ሰራዊት እንዳይኖራት አድርገናል ብሎ እንደነፉ ሁሉንም መሳሪያዎቻችንን የኢትዮጵያን መከላከያ ሰራዊት ጀግናውን መከላከያ ሰራዊት ወሰዱ። ያንን ማከል አድርገው ከፍተኛ ጥፋት የፈጸሙት ጡት ቆርጠዋል፣ ገለዋል፣ ሬሳ አቃጥለዋል። ያላደረጉት ከሰማይ በታች ያልፈጸሙት በደል የለም። ሰራዊቱን ተዋክቶ ትግራይን እንዳልጠበቀ ሁሉ መስዋዕትነት እንዳልከፈለ ሁሉ የትግራይ ገጠሮችን እንዳላለማ ሁሉ ለህዝቡ ቆሞ እንዳልተከላከለ ሁሉ ከኋላ መተውት ውስጡ አደራጅተው ክደት ፈጽመውበት በጣም ዘግናኝና አስቀያሚ ነገር ፈጽሟል። እንግዲህ ይሄንን ማከል አድርጎ ሰራዊቱ ምንም ነገር እጁ ላይ ሳይኖር ውስጡ ፈርሶ እያለ ምንም መሳሪያ እጁ ላይ ሳይኖር ዓላማ ይዞ እውነት ይዞ ታግሎ በአጭር ጊዜ ውስጥ ለብዙ ዓመታት ዝግጅት ሲያደርግ የነበረውን ኃይል አሸንፏል። ጦርነት ሰው የሚያሸንፈው በውጊያ ብዛት አይደለም፣ የእውነት ጉዳይ ነው። ፍትሃዊነት የፍትሃዊነት ጦርነት የመሆን ጉዳይ ነው እንጂ መሳሪያ ጋጋታም አይደለም፣ የሰራዊት ብዛትም አይደለም። የኢትዮጵያ መከላከያ ሰራዊት በዛ ደረጃ ተመቶ በዛ ደረጃ አፍርሰውት ምንም አይነት መሳሪያ ሳይኖረው እውነትን ይዞ የኢትዮጵያን ህዝብ
ድጋፍ ይዞ ጀግናው መከላከያ ሰራዊት አስደናቂ ተግባር ፈጽሞ ህወሓትን ደምስሶታል። የህወሓትን ኃይል አካባቢውን ተቆጣጥሮ እዚህ ውስጥ የነበሩትን አመራሮች ሌሎቹን ደምስሶ ሌሎቹን በብዛት ቁጥጥር ስር አውሏቸዋል። አሁን የተወሰኑ የተቀሩት ኃይሎች ህዝቡን የማደናገር ስራ እየሰሩ ያሉ ኃይሎች ውጪ ሌላው በቁጥጥር ስር ውሏል። ሌላው ተደምስሷል። እንግዲህ እዚህ ሂደት ውስጥ የኢትዮጵያ መንግስት ትልቁ ፍላጎቱ የትግራይ ህዝብ ኢትዮጵያዊ ህዝብ ነው። አንዱ የኢትዮጵያ ኃይል ነው። በአጠቃላይ የዲሞክራሲ ስርዓት ውስጥ ተሳትፎ መቀጠል ይገባዋል፣ መሆንም አለበት። ሰብአዊና ዲሞክራሲያዊ መብቶቹ መጠበቅ አለበት። ይህንን ለማድረግ መንግስት የሚያስፈልገውን እርዳታ ሁሉ ሲያቀርብ የነበረው ክልላችንን ጭምር የሚያስፈልገውን ገንዘብ፣ ዘር ጭምር፣ እህል ህዝባችን ጭምር እህል ሲያቀርብ ነው የነበረው ከክልላችን። ይህን በማድረግ ህዝቡን ወደ ህይወቱ የመመለስ ስራ ሲሰራ ነው የነበረው። ይሄ መሰሪ ቡድን ግን ህዝቡን እንደ ጋሻ አድርጎ ህዝቡን እያስቀጠቀጠ ህዝቡን እያረደ ህዝቡን እያስገደደ ፍላጎቶቹን ለማሳካት ከፍተኛ ጥረት አድርጓል። አልተሳካለትም። ስለዚህ በከፍተኛ ደረጃ ህወሓት የዛሬ ዓመት የነበረውን አቅም እንዳይኖረው፣ የነበረውን አደረጃጀት እንዳይኖረው፣ የፓርቲ ህልውና በዛ ልክ በነበረው ልክ እንዳይኖረው፣ የወታደራዊ አቅም በነበረው ልክ እንዳይኖረው አድርጓል። የህግ ማስከበር ስራው እንግዲህ ህግ ማስከበር ስራው ሄዶ ህዝብን ወደ አንድ ደረጃ ማውጣት ያስፈልጋል። ባለፈው ዓመት በወከባ ነው እንዳርስ ተደርጎ የከረመው። አሁን ደግሞ በዚህ ዓመትም በወከባ መቀጠል የለበትም ብሎ መንግስት የተናጠል ተኩስ አቁም አድርጎ ሙር ወደ ፖለቲካዊ ሁኔታ ህዝቡን እየመለሰ እንዲሄድ፣ ኢኮኖሚው ላይ ደግሞ ህዝቡ ተጠቃሚ እንዲሆን ለማድረግ ከፍተኛ ጥረት አድርጓል። ህወሓት ግን ከመጀመሪያ ጀምሮ የትግራይ ህዝብ የከዳ ኃይል፣ እነዚህ ቡድኖች የራሳቸው ልጆች የማስተማር የመዝረፍ የራሳቸውን ህይወት የማደላደል እነሱ ስለተሰለፉ ኃይሎችን በውስጥም በውጭ ማደራጅተው ጥቅመኛ ከማድረግ ውጪ የትግራይን አርሶ አደር ከድተውት ነው የኖሩት ዕድሜ ልካቸው። አሁንም ያንን ክደት ነው ላው ላይ እየፈጸሙት። መንግስት እንኳን ተረጋግቶ ህዝቡ አንድ ደረጃ ይምጣ ብሎ ያለውን ፍላጎት እንዳይከናወን፣ እርሻው እንዳይከናወን፣ እርዳታ እንዳይደርስ መንግስት እህል አስቀምጦ ነዳጅ አስቀምጦ የሚያስፈልገው ነገር ሁሉ አድርጎ ነው ሲወጣ የሚወጣው። ተጨማሪ መግባት ያለባቸው እንኳን እንዳይገቡ በማድረግ ነው ሲሰራ የነበረው። የትግራይ ህዝብ ጸር ነው ያይል። ትግራይ ህዝብ ከሌላው ህዝብ ጋር እንዲነጠል፣ ከሌላው ህዝብ ጋር ጠላትነት እንዲኖረው ለማድረግ እድሜ ልኩን ይሰራል። ትግራይ ህዝብ ደግሞ በኢትዮጵያነቱ የጸና አቋም ያለው ማአት መስዋዕትነት የከፈለ ህዝብ ስለሆነ እነሱ በፈለጉ ልክ አልተሳካላቸው። ለዚህ ግን በደንብ አቅዶ የሰራ ያለው ህግ ማስከበሩ ሂደት በከፍተኛ ደረጃ ውጤት አምጥቷል። ኢትዮጵያን ከመፍረስ ታደጓታል። ኢትዮጵያን ሰራዊት አልባ ለማድረግ ህወሓት አቅዶ የሰራው ፍላጎቱ እንዳይሳካ በጀግናው መከላከያ ሰራዊት አድርጓል። የድርጅቱ ኮር አመራሮች ሌላው እንዲደመሰስ ሌላ ቁጥጥር ስር እንዲውል አድርጎታል። የዘረፉት መሳሪያ የዘረፉት ንብረት በከፍተኛ ደረጃ እንዲመለስ መስመር እንዲይዝ ሌላው ከጥቅም ውጭ እንዲሆን ማድረግ ተችሏል። ይህ ኃይል ቀጠናዊ እና በሀገር ደረጃ አደጋ ከነበረበት ደረጃ በከፍተኛ ደረጃ እንዲወርድ ማድረግ ተችሏል እና እጅግ በጣም ውጤታማ ነው የነበረው። ህዝባችን ጀግናው መከላከያ ሰራዊት ከፍተኛ ተጋድሎና በኢትዮጵያ ታሪክ ውስጥ ሲወሳ የሚኖር ተግባር ተፈጽሟል። በተለይ እንግዲህ ከዚህ ከሰብአዊ ድጋፍ ጋር ተያይዞ በተለይ የትግራይ ክልል መሰረታዊ ልማቶችን የማጥፋት ሂደትንስ እንዴት አይተውታል? እሱማ ህወሓት የተካነበት ነው። ህወሓት አንዱ ስራው ድልድይ ማፍረስ፣ መሰረተ ልማቶችን ማፍረስ እና ህዝብን ሆስቴጅ ማድረግ። አሁን ድጋፉን ህወሓት የሚቀበለው ድጋፉ የመሳሪያ መግዣ እስከሆነ ድረስ ህዝቡን ለምግብ ብሎ እንዲዋጋ እስካስደረገለት ድረስ ይሄ ሲሆን ብቻ ነው ድጋፉን ህወሓት የሚቀበለው። ይሄ ነው ታሪኩ የሚያሳየን። 77 ላይ ራብ መጥቶ ድርቅ ገብቶ የትግራይ ህዝብ እንደቀጠል ሲረግፍ ህወሓት ቪዲዮውን ገንዘብ ለመሰብሰቢያ ነው የተጠቀመበት። የለቀመውን እህል ጭምር ሳይቀር ሽጦ መሳሪያ ገዝቶበት ህዝቡን ደግሞ ሆስቴጅ አድርጎ ምግብ የሚሰጥ ከተዋጋ ብቻ ነው ብሎ አስገድዶት ህዝቡን እያዋጋ የኖረ ድርጅት ነው።
27 ዓመት ስልጣን ላይ ሆኖ ህዝቡን ከሴፍቲ ኔት ውስጥ አላወጣውም። ሴፍቲ ኔት ውስጥ ተጣብቆ ሊኖር ነው ህዝቡን ያደረገው። ለምን ሆስቴጅ አድርጎ ሲፈልግ የሚያንቀሳቅሰው ኃይል ሆኖ እንዲሰራ ስለሚፈልግ ነው። ስለዚህ አሁንም ሰብአዊ ድጋፎች ለህወሓት ህዝቡን ወታደር አድርጎ ካላሰለፈለት በስተቀር ለህወሓት ሆስቴጅ አድርጎ የትግራይ ህዝብ ካላስቀጠለለት በስተቀር ሰብአዊ ድጋፉ እንዲደርስ አይፈልግም። ስለዚህ ባለፈው 9 ወራትም እዛ መከላከያ ሰራዊት ሲንቀሳቀስ እህሉ ህዝቡ ጋር እንዳይደርስ በማድረግ የደረሰውን ደግሞ እንደ መያዣ በመያዝ ህዝቡን በማስገደድ በማሰለፍ በዚህ ነው ሲሰራ የኖረው። ይሄ ነው ሙያው። ይሄን ካጣማ ህልውናውን ያጣል። ለዚህ ነው የሰብአዊ ድጋፉን ከልክ በላይ አጥዞት አስጮት የትግራይን ህዝብ መልሶ ሆስቴጅ ማረጊያ መንገድ የመረጠው። አሁንም እያደረገ ያለው ይሄንን ነው። ሰብአዊ ድጋፎቹን መያዣ አድርጎ ነው እየሰራ ያለው። ሰብአዊ ድጋፉ ያላገኘ የትግራይ ቤተሰብ ልጁን ለውትድርና ያልሰጠ ቤተሰብ ሰብአዊ ድጋፉን አያገኝም። እያስገደደ እየጨቆነ እየገረፈ እየገደለ ነው እያዋጋ ያለው እና ያ ድጋፉን አጠቃላይ ለውትድርና እንቅስቃሴው አቅም አርጎ ነው የተጠቀመበት። ድልድዮችን ማፍረስ፣ መሰረተ ልማቱን ማፍረስ፣ የሚሰራው ድራማ ደርግ ጊዜም ይታወቃል። እንትን እንዲደረግ አድርጎ ቦምብ እንዲደበደብ ያደረገ ሃውዜንን በዛ መልኩ የኖረ ድርጅት ነው። ህግን የማስከበር ዘመቻን ተከትሎ በተለይ ህወሓት ጁንታ በርካታ ዓለም አቀፍ ወንጀሎችን ሲፈጽም መቆየቱ ይታወቃል። ይህ ድርጊቱ በዓለም አቀፍ ደረጃ እንዲታወቅ የማጋለጥ ስራ ምን መደረግ አለበት ይላሉ? በተለይ የማይካድራ እልቂት፣ አፋር ላይ የተደረገው ድርጊት፣ በተጨማሪም ደግሞ እድሜያቸው ለጦር ሜዳ ያልበቁ ወጣቶችን ህፃናቶችን ከማሰለፍ አንፃር ያለው ሚና በምን አይነት መልኩ ማጉላትና ዓለም አቀፉ ማህበረሰብ እንዲረዳ ማድረግ ይጠበቃል ይላሉ? ያለፈው 27 ዓመትም ሰብአዊ መብትን ሲጥስ ሲረግጥ ነው የኖረው። 17 ዓመቱን ትግሉ ጊዜ ሲያረግ የነበረው ህወሓት ህፃናትን ሲያሰለፍ ነው የኖረው ያኔ። አሁንም እያደረገ ያለው ይሄንን ተግባር ነው። ሰብአዊ መብት ጥሰት፣ የማይካድራው ጭፍጨፋ በጣም ዘግናኝ የሆነ በብሔር ለይቶ ህዝብን እንዲታረድ ያደረገ የጨፈጨፈ ኃይል ነው። ይሄ ዓለም አቀፉም በደንብ አላወገዘውም። በኋላ መለስበታለሁ። በየአካባቢው አሁን አፋር ላይ ያደረገው ጥቃት የሴቶችን እየደፈረ ነው ያለው። አፋር ክልል፣ አማራ ክልል ላይ ሴቶች እየደፈረ ነው ያለው። መደበቅ የለበትም። ይሄ መነገር መቻል አለበት። ህክምና ተቋማቶችን ይመታል። በመቶች የሚቆጠሩ ሰዎች አንድ ቦታ ላይ አልቀዋል አፋር ውስጥ። ይሄንን እያደረገ ነው። ይሄ ሙያው ቲፒኤልኤፍ አማራ ክልል ተቋማቶችን እየዘረፈ ነው፣ ህዝቡን እየዘረፈ ነው ያለው። በየቀኑ እየፈጸመ ያለው ተግባር ነው። ይሄ ነው ሲሰራ የኖረው። የትግራይ ወጣቶችን እያስጨረሰ ነው ያለው። ህፃናትን ከእድሜያቸው ለጦርነት ያልደረሰ ቻይልድ ሶልጀር እያደራጀ አሽሽ እየሰጠ ነው እያሰለፈ ያለው። ይሄ በደንብ መኮነን መቻል አለበት፣ መነገር መቻል አለበት። ሌሎች ኃይሎች ኢትዮጵያ እንድትፈርስ እንድትዳከም ነው የሚፈልጉት። ለምሳሌ ስለ ማይካድራ ስለ ሌሎቹ አሁን ህወሓት ስለፈጸመው ሴቶች ላይ እየፈጸመ ስላለው የመድፈር ወንጀል እየፈጸመ ስላለው በደል አይናገሩም፣ በአግባቡ አይገልጹትም። ነገር ግን ህወሓትን የሚጠቅሙ ነገሮች ላይ ደግሞ ይጮዋሉ። ይሄ የኢትዮጵያ ጠላት እንደሆነ ስለሚያውቁ የእውነት ጉዳይ ሳይሆን ኢትዮጵያን የማዳከምና ኢትዮጵያ ላይ ያለውን ጥቅሞች ሁሉ የሚፈልጉ ኃይሎች የማረጋገጥ ጉዳይ ስለሆነ ከዚህ ጀርባ ያሉ ኃይሎች ይህንን ጉዳይ እንዲሰማ አድርጉ። ግን ኢትዮጵያ የሚዲያ ባለሙያዎች፣ በውጭ የሚኖሩ ዲያስፖራዎች ያሉ ምሁራኖች እዚህ ላይ መጻፍ፣ መናገር፣ መግለጽ ያስፈልጋል። ዓለም በዚህ እንዲያፍር ማድረግ ያስፈልጋል። ይሄ ቡድን ካልጠፋ በስተቀር ሰብአዊ መብት ጥሰትን አያቆምም። ተፈጥሮ ስለሆነ በዛ መንገድ ብቻ ስለሚያምን ሰብአዊ ዲሞክራሲያዊ መብቶችን ተቀብሎ መኖር የሚችል ኃይል አይደለም። ለዚህ ነው ከሀገር ከመምራት ወደ ሽፍትነት የተቀየረው። የዛሬ 40 ዓመት የሚያደርጋቸው ዛሬ እያደረገ ያለው በመሬት ላይ የሱ መንገድ ይሄ ብቻ ስለሆነ ነው። በውይይት በዲሞክራሲያዊ መንገድ በሰብአዊ መንገድ የሚደረግ ነገር ስለሌለ፣ ስለዚህ ይሄንን የማጋለጡ ስራ እያንዳንዱ ኢትዮጵያዊ በውስጥም በውጭም ያለ ተቀናጅቶ መስራት መቻል
አለበት። እሱ ኦርጋናይዝድ ሆኖ ሌሎችን ያገዙት ይሰራል። እኛ በደንብ በተደራጀ መንገድ በተቀናጀ መንገድ የተፈጠሩትን ጥፋቶች በማህበራዊ ሚዲያ ላይ በዋናዎቹ ሚዲያዎች ላይ በውጭ ሚዲያዎች ላይ የኢትዮጵያኖች ድምጽ መሆኑን ያስፈልጋል። ይሄ መድረክ አለበት፣ መጋለጥ አለበት። ይሄ ኃይል መርሰነሪ እንደሆነ፣ ይሄ ኃይል ፋሽስት እንደሆነ፣ ይሄ ኃይል ኢትዮጵያኖችን የማዋረድና ኢትዮጵያኖችን የማሰቃየት ተግባሩን እንዲያቆም የማጋለጥ ስራውን በደንብ ሊሰራ ይገባል። በየቀኑ ያደረገ ያለው ይሄ ነው። የህወሓት መሪዎች የትግራይ ህዝብ ተገፍቷል፣ ከፌደራል ስልጣንም ተገሏል፣ እንዲሁም ህዝቡ እርዳታ እያገኘ አይደለም የሚሉ ስሞታዎችን እያሰማን ያለው ከዚህ አንፃር ተጨባጭና ነባራዊ ነገሩ ምንድነው ማለት ይቻላል? ከስልጣን የተገፋው የትግራይ ህዝብ አይደለም። ብቻውን ኢትዮጵያን የ110 ሚሊዮን ህዝቦችን ወንበር ብቻውን ይዞ ፈላጭ ቆራጭ ነው ሁሉን እያዘዘ እየረገጠ ሲኖር የነበረው ይሄ ጁንታ ኃይል ነው ስልጣን ያጣው ጥቅሙን ያጣው። ይሄ ኃይልም ትግራይ ክልል ህዝብ እስከመረጠው ትግራይ ህዝብን እንዲመራ ያኔ አልተከለከለ። የትግራይ ህዝብ ውሳኔ መከበር ስለነበረበት ይሄ ኃይል ትግራይንም አይደለም የሚፈልገው፣ አይበቃውም። ያ ኢትዮጵያን አይበቃውም። ምስራቅ አፍሪካ ከዛ በላይ ያተራመሰ መኖር ነው የሚፈልገው። ይሄን ያደረገው 27 ዓመት እድል ሲያገኝ ያ ብቻውን የተቆናጠጠው ነገር ነው የጠፋው። አሁን የተፈጠረው ሂደት ምንድነው? ያንዳንዱ ስልጣን ክልሎች ሉዓላዊ የኢትዮጵያ ሉዓላዊነት ማዕከል ባደረገ መንገድ እንዲጠናከሩ ኢትዮጵያዊነትን እንዲያጠናክሩ የራሳቸው ማንነት በአዎንታዊ መንገድ እየገነቡ ኢትዮጵያን እንዲያጠናክሩ የማድረግ ስራ ነው የተሰራው። በኢትዮጵያ ጉዳይ ላይ ሁሉም እኩል እንዲወስን ሁሉም ተሳታፊ እንዲሆን የተደረገው ይሄ ነው። የትግራይን ህዝብ ሳይሆን ህወሓትን የገፋው። ህወሓት ይሄንን መቀበል አይፈልግም። ህወሓት የሚፈልገው ነገር ደግሞ ካሁን በኋላ ኢትዮጵያ ውስጥ መሆን አይችልም። ካሁን በኋላ ሞግዚት አስተዳደር በየክልሉ እያስቀመጡ ሙሉ ስልጣኑን ይዘው የበላይነት እያረጋገጡ አንድም ኃይል ኢትዮጵያ ውስጥ መኖር አይችልም ካሁን በኋላ። ይሄ ማድረግ የሚፈልገው ኃይል ካለ ጥፋት ተዘጋጅቷል ማለት ነው። ኢትዮጵያኖች ይሄንን ሊሸከሙ አይችሉም። ሁለተኛ ይሄ ሲጠፋበት ነው ጠፋው ያለው። እውነት ነው ጠፍቷል። እውነት ነው የኢትዮጵያ ህዝብ ታግሎ አስወግዶታል። ይሄንን አሁን በትግራይ ህዝብ ስም እየማለ በትግራይ ህዝብ ስም እየተገዘተ የከዳውን የትግራይ ህዝብ የጨፈጨፈውን የትግራይ ህዝብ ይሄን ጦርነት ቆስቆሶ አስጀምሮ ያ ሁሉ ጥፋት እዛ እንዲፈጸም ያደረገው ህወሓት መልሶ በትግራይ ህዝብ ስም የሚምለው የሚገዘተው ይሄ ነው የህወሓት ተፈጥሯዊ ማንነት። ይሄንን ነው እነሱ እንደማያ የያዙት። ይሄ በደንብ መታወቅ አለበት። ከዛ ውጪ የትግራይ ህዝብ የትግራይ ምሁራኖች የትግራይ ማንኛውም ከህወሓት አደረጃጀት ውስጥ ሆኖ ያንን ፍላጎት ለማረጋገጥ ከሚሄደው ውጪ ያለው ሁሉ የትግራይ የሆነ ሰው ሁሉ በነፃነት በኩልነት የሚኖርበት ከማንኛውም ከኢትዮጵያውያን ወንድሞቹ ጋር እኩል ተሳታፊ የሚሆንበት የሚወስንበት ፕላትፎርም ነው የተፈጠረው። ያ ነው የመሬት ላይ ያለው። ያንን ሀቅ ነው ህወሓት መቀበል የማይፈልገው። ያን ሀቅ የተቀበለ ቀን ስለሚጠፋ አሁን ሀቁ ደግሞ መሬት ላይ ያለው ኢትዮጵያኖች የደረሱበት የፖለቲካ ደረጃ ይሄ ነው። ይሄንን ህወሓት አልቀበልም አሻፈረኝ ብሎ ያለው ይሄንን ነው። በትግራይያን ህዝብ የትግራይ ህዝብ ስም ይሄንን ሸፍኖ በትግራይያን ህዝብ ስም ይሄንን አደራጅቶ ማቅረብ ይፈልጋል። ይሄም አይሳካለትም፣ አልተሳካለትም። የሰብአዊ መብት ድጋፉንም ቅድም እንዳነሳሁት የትግራይ ህዝብን ጥገኛ አድርጎ ነው ማኖር የሚፈልገው። እሱን ያንን ያልተከተለ ነገር አይፈልግም። በእህሉ ሽጦ መሳሪያ ካልገዛለት እህሉን ተጠቅሞ ወጣቱን ካላሰለፈበት እንደ አንድ መንገድ አይቀበለው። ለዚህ ነው የጁንታውን ትንኮሳ ተከትሎ ህግን የማስከበር ዘመቻው ሂደት በኢትዮጵያዊ አንድነት ውስጥ ያለውን እንድምታ እንዴት አይተውታል? መቼስ የሚደንቅ ነው። ይሄ ሀገር የሚደንቅ ሀገር ነው። የሚገርም መሰረት ያለው ይሄ ሁሉ ውርጅብኝ ወርዶበት ይሄ ሁሉ ተንኮል ተሰርቶ ኢትዮጵያኖች
ያንዳንዱ ብሔረሰብ የራሱን ማንነት ይዞ የጋራ ማንነቱን ደግሞ ያጠናከረ የብሔር ማንነቱን ከኢትዮጵያዊ ማንነቱ ጋር ተጣጣሙ እንዲሄድ እያደረገ ከዛ ተቃርኖ እየተሰራ ያንን ተቃርኖ እየተቋቋመ የመጣ ህዝብ ነው። ልክ ጥቃቱ ሲፈጸም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሆ ብሎ ነው የተነሳው፣ ተደራጅቶ የተነሳ። አንደኛ ይሄ ጥቃት ኢትዮጵያዊነትን አጠናክረው። ለምሳሌ ህወሓት ሲሰራ የኖረው የኦሮሞ ህዝብ ከኢትዮጵያዊነት የተገለለ ህዝብ እንዲሆን ለማድረግ ነው የሰራው 27 ዓመት። ትርክቶቹ ሁሉ ነገር የሰራው መሬት ላይ የፈጸመው ነገር ሁሉ ይሄንን የሚያጠናክርለት። ነገር ግን የኦሮሞ ህዝብ እድሜ ልኩን በታሪኩ ሁሉ ለኢትዮጵያዊነት መስዋዕትነት ሲከፍል የኖረ ህዝብ ነው። ኦሮሞነቱ ነው ኢትዮጵያዊነቱ። ይሄንን ጠንቅቆ ያውቃል። ይሄ ስለሚያውቅ እሱ ተስፋ አድርጎት የነበረው ኢትዮጵያ ስትነካ እኔ አልተነካውም ብሎ ሌላው ይቀመጣል ብሎ ነው። ምክንያቱም ያንን አመለካከት ነው ሲገነባ ይኖረው። በዛ ነው እሱ የሚኖረው ህይወት የሚኖረው አቅም የሚኖረው። ነገር ግን ልክ ኢትዮጵያዊነት ሲነካ መከላከያ ሰራዊቱ ጀግናው ሲነካ ሆ ብሎ ከጫፍ እስከ ጫፍ ሁሉም ብሔር ተነሳ፣ ታገለው፣ ፊት ለፊቱ ቆመ። አሁንም እያደረገ ያለው ይሄ ነው። ይሄ ፈተና ኢትዮጵያዊነትን ነው እያጠናከረ እያደራጀ ያለው። ይሄ ፈተና አንድነቱ ምን ደረጃ ስር እንደሰደደ በተግባር እያሳየ ነው ያለው። በምን ደረጃ ኢትዮጵያዊነት የሰው አእምሮ ውስጥ እየተገነባ እንደመጣ እያሳየ ነው ያለው ማለት ነው። የቲፒኤልኤፍ ሞት ውጊያው አይደለም፣ ዋና ሞቱ ይሄ ነው። ለምን እሱ የተዳከመች ኢትዮጵያ በብሔር የተከፋፈለች ኢትዮጵያ ነው የፈለገው። የብሔር ጉዳይ ለኢትዮጵያ መርገምት እንዲሆን የፈለገው። ኢትዮጵያኖች ደግሞ የብሔርን ጉዳይ የኢትዮጵያ በረከት እንዲሆን ነው ያደረጉት። ወደ ጫፍ ሲገፉ የነበሩ ህዝቦች ሁሉ ነው መሃል መጥተው እኛን ነው የሚመለከተው የኛ ጉዳይ ነው ብለው የቆሙት። ይሄ ነው የሱ ሞት። እድሜ ልኩን የሰራው የብሔር ማንነትን ይዞ ኢትዮጵያዊ ማንነት ከዚህ ጋር የተጻረረ እንዲሆን አድርጎ ነው ሲሰራ ይኖረው። ከሌሎች የተዛነፈ አመለካከቶች ጋር ከዚህ ጋር ተደጋግፎ እንዲሄድ ነው ሲያደርግ ይኖረው። ለምሳሌ ከኔ ወዲያ ኢትዮጵያዊነት ለአሳር የሚሉ ኃይሎችንም ኢትዮጵያዊነትን ትተው የብሔር ማንነትን በአሉታዊ መንገድ የሚያንጸባርቁ ኃይሎችንም ጭምር ሁለቱንም መሳ ለመሳ ሲያጠናክር ነው ይኖረው። ተደጋግፎ ኢትዮጵያዊነትን እንዲያዳክም ለማድረግ ለአሳር የሚለውም ሌላው ወደዛ እንዳይመጣ በማድረግ ይሄኛው አሉታዊ መንገዱ እንዲጠናከር በማድረግ ነው ኢትዮጵያዊነትን ሲያዳክም የነበረው። ይሄን የፈረሰበት ለሱ ሞት ይሄ ነው። ለዚህ ነው እሳትና ጭድ ብሎ ሲናገር የነበረው ህወሓት ህዝብ አንድ ሲሆን የሞተው። ኦሮሞና አማራ አንድ ሲሆን ሞተ። ቲፒኤልኤፍ መቆም አልቻለም። ኦክሲጂኑ መከፋፈል ነው። ኤሲ ውስጥ ነው ያለው ቲፒኤልኤፍ ሁሌ እድሜ ልኩን ኤሲ ውስጥ የሚቀጥለው ህይወቱ እስከ ከፋፈል ድረስ ብቻ ነው። መከፋፈል ሂደቱ እስከ ቆመ ድረስ ይሞታል። ስለዚህ ምኞቱ የነበረው ካልኩሌሽኑም የነበረው ዝግጅቱም የነበረው ይሄ ነው። ለዚህ ነው ፌደራሊስት ኃይሎች ብሎ ዳግም ስልጣን ለማግኘት የጃጁ የፈረሱ መቆም ያቃታቸውን ኃይሎች ሁሉ ሰብስቦ መቀሌ ላይ ሲደሰኩር ነው የኖረው። ማን ነው እሱን ፌደራሊስት ያደረገው? ጸረ ፌደራሊስት ኃይል። ይሄ ኃይል ፌደራሊዝም እኮ ዲሞክራሲ ነው። ፌደራሊዝም አሳታፊ ነው እንጂ ፌደራሊዝም ከፋፍለ ግዛ አይደለም። ፌደራሊዝም አገራዊ ማንነት ማጥፊያ አይደለም። ፌደራሊዝም በአውንታዊ መንገድ የብሔር ማንነትን ያጠናከሩ የኢትዮጵያዊነትን ከፍ ማድረግ ነው። አገርን ከፍ ማድረግ ነው። ይሄ ነው ፌደራሊዝም። ፌደራሊዝምን በፌደራሊዝም እየማለና እየተገዘተ ኢትዮጵያኖችን ጮክኖ ከፋፍሎ አንዱን ያንዱ ጠላት እሳትና ጭድ እያለ ሲያኖረው የነበረው ህዝብ ነው በጋራ የቆመው፣ አብሮ መቀበል የጀመረው፣ አብሮ መስዋዕትነት መክፈል የጀመረው፣ አብሮ ቆሞ የሚያስፈልገው ነገር ሁሉ ማድረግ የጀመረው። ይሄ ነው የሱ ሞት። ህወሓት የሞተው በዚህ ነው፣ በሌላ ነገር አይደለም። ነገም የሚሞተው ቀብሮ የሚፋጠነው በዚህ ነው። እንደዚህ አይነት አስተሳሰቦች መቼም ኢትዮጵያ ላይ እንዳይነሱ ማድረግ የምንችለው ይሄን ስናደርግ ነው። የብሔር ማንነትን ለአዎንታዊ ነገር መጠቀም፣ አሉታዊነቱን መቅረፍ፣ ሰው ራሱ ነው ደግሞ ኢትዮጵያዊነት እንዲሆን ማድረግ።
ከኔ ውጪ ኢትዮጵያዊነት ላሳር የሚሉትንም ኃይሎች አደብ እያስገዙ መሄድ ይሄ ሲሆን ኢትዮጵያዊነት ከፍ የሚለው በተጨባጭ በዚህ 3 ዓመት ውስጥ የታየው ይሄ ነው። ኢትዮጵያዊነት ከፍ አለ። ለዚህ እኮ ነው ባለፈው 3 ዓመት ቲፒኤልኤፍ የቀበራቸው ፈንጆች ሁሉም ቦታ ለማፈንዳት ሞከረ። አጀንዳ አድርጎ ብሔርን ለማጋጨት ሰው ለማፈናቀል ያልገፋው ቋጥኝ የለም፣ አልተሳካለትም። የተፈናቀለው ወንድሜ ተብሎ ታርቆ ተሳስሞ የተመለሰው ጨፈጨፈ፣ አስገደለ፣ ገደለ፣ አልቻለም። ኢትዮጵያ ማፍረስ አልቻለም። ኢትዮጵያዊነትን ማፍረስ አልቻለም። ህዝቦችን አለያይቶ ብሔር ብሔረሰቦችን አለያይቶ ማኖር አልቻለም። የሚችለው ሁሉ ነው የሞከረው። የዘራው ዘር ብቻ ሳይሆን በተግባር የሚችለው ሁሉ ነው የሞከረው። ስለዚህ በተጨባጭ ይሄ ጥቃት ኢትዮጵያኖችን ማንነት በግልጽ ያሳየ ኢትዮጵያዊነት በምን ደረጃ እየተገነባ እንደመጣ በተጨባጭ መሬት ላይ ያረጋገጠ ስራ ነው። ቲፒኤልኤፍ የለፋበትን 45 ዓመት ጥርሱን የነቀለበትን ሰውን የገደለበትን ሰብአዊ መብትን የገፈፈበትን ህገ መንግስቱን የካደበትን ፌደራሊዝሙን ያፈረሰበትን እና ለራሱ ጥፋት የተጠቀመበትን መንገድ ሁሉ ነው የቀየረው። ይሄ ሁሉ የለፋበትን ማን አስቀረው? ምክንያቱም ህወሓት ሰራ የነበረው ነገር ኢትዮጵያኖች አእምሮ ውስጥ ኢትዮጵያዊነትን አልገደለም። ኦሮሞነቱ ነው ኢትዮጵያዊነት ብሎ ጥንትም ሲያምንበት ስለነበር ይሄ ጨቋኝ ኃይል ከላው ላይ ሲሄድ ፍንትው ብሎ ወጣ። ሌላውም እንደዚሁ ከፋለ አገራችን። ይሄ ነው የሱ ሞት፣ ይሄ ነው የሱ መቀበር። የኢትዮጵያ ጠላቶች መቀበሪያቸው ይሄ ነው የሆነው። እና እሳትና ጭድ እንዴት አብሮ ሆነ ያሉት በዛ ልክ ፎርሙላውን አደራጅተው ሲሰሩ ስለኖሩ ነው። እሳትና ጭድ ሳይሆን የአማራና የኦሮሞ ህዝብ አንድ ህዝብ ነው። ሊለያይ የማይችል ሊነጣጥል የማይችል ወላይታው ከሲዳማ፣ ሲዳማ ከኦሮሞ፣ ኦሮሞ ከሶማሌ፣ ሶማሌው ከአፋሩ፣ አፋሩ ከትግራዩ፣ ትግራዩ ከአማራው፣ አማራው ከአገው፣ ሁሉም አንድ ህዝብ ነው። ይህንን ነው ለማጥፋት ህወሓት የሰራው። አልተሳካለትም። ኢትዮጵያዊነትን ነክቶ ኢትዮጵያዊነት ከፍ እንዳለ እሱ የሰራው ካልኩሌሽንና የዘረጋው መረብ እንዳልተሳካለት በተጨባጭ ያሳየ ነው። ህወሓት በአሁኑ ወቅት ህልውና ያለው የፖለቲካ ኃይል ነው ማለት እንችላለን። ከዚህ ባሻገርም ከዚህ በኋላስ በኢትዮጵያ ውስጥ እንደ ፖለቲካ ፓርቲ የመቀጠል ተስፋውስ ምንድነው ማለት ይቻላል? ይህ ኃይል ቅድም እንዳነሳሁት የነበሩትን አቅሞች ሁሉ አጥቷል። የአመራር፣ የአደረጃጀት፣ የትጥቅ፣ የቅቡልነት እና የፖለቲካ አጀንዳ ጉዳይ አጥቷል። ከዚህ በፊት ህወሓት 83 ላይ ሲመጣ በህዝብ ስም የማለ የተገዘተ ነው የመጣው። በተጨባጭ ግን ህዝቦች ላይ ነው ጠላት የሆነው። አታሏቸውም ከጎኑ ያሰለፋቸውን ኃይሎች ካርቷቸው እያረደ እየገረፈ እያባረረ ነው ያኖረው። አሁን ህወሓት ኢትዮጵያኖችን ስለሚንቅ አሁንም ራሱን እንዳማራጭ አድርጎ የሚያወራው። አሁን ለምሳሌ ሰሞኑን የአማራ ህዝብ እየተቀበለኝ ነው፣ የአፋር ህዝብ እየተቀበለኝ ነው ይላል። የአማራ ህዝብና የአፋር ህዝብ ህወሓት ምን እንዳደረገው አሁን ምን እያደረገው እንዳለ ያውቃል። 83 የዋሸበትን መንገድ አሁን መዋሸት አይችልም። ያ ውሸት ሞቷል። ስለሞተ ነው 2010 ላይ ተጠርጎ የወጣው። አማራው ባይቆም አፋሩ ባይቆም 2010 ላይ ህወሓት አይሸነፍም። ኛንጋቶሙ ባይቆም ሐረሪው ባይቆም ሶማሌ ባይቆም ህወሓት በዘረጋው የፖለቲካ ካልኩሌሽን ተሸንፎ አይወጣም። በራሱ በዘረጋው የጫወታ ህግ ነው ተሸንፎ የወጣው። አሁን ያንን መንገድ በጩኸት በፕሮፓጋንዳ እና በውሸት መልሶ ማግኘት አይችልም። ህወሓት የአፋር ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ፣ የኛንጋቶሙ፣ የጋምቤላው፣ የቤንሻንጉሉ፣ የአፋሩ፣ የሶማሌ፣ የሐረሪ የሁሉ ጠላት እንደሆነ እያንዳንዱ የኢትዮጵያ ብሔር ብሔረሰብ ያውቃል። የሚያውቀው በቲዮሪ አይደለም፣ ይሄንን ያስባል ብሎ አይደለም የሚያውቀው። ኢትዮጵያ ህዝብ ተደርጎበት ነው የሚያውቀው። ቁስሉ ላይ እኮ ነው ያለው። ህወሓት ድፍረቱ ቁስልን በቃ ተዋት እርሳው የለም ቁስል ነው የሚለው። እጅ ተቆርጦ እጅ አልተቆረጠም ነው የሚለው። ይሄ ነው የህወሓት ድፍረት። የአማራ ህዝብ የደረሰበት ጭቆና የደረሰበት በደል
ጠላት አድርጎት ከመጀመሪያ ጀምሮ ላው ላይ ሲያወርድ የነበረው ውርጅብኝ ከአማራ ህዝብ በላይ የሚያውቅ የለም። ግን ህወሓት አቅሙ ምንድነው? መዋሸት ነው አንዱ አቅሙ። ሁለተኛው አቅሙ አይኑን በጨው ታጥቦ ህፍረቱን ሁሉ ጥሎ እፍረት የለውም። በኦሮሞ ሰፉ የሚባል ነገር አለ። ሰፉ የለውም ህወሓት። ሰፉ የሚባል ነገር አያውቅም። እፍረት የለውም። አይኑን በጨው ታጥቦ ለጥፋት የሚፈልገው ነገር ሁሉ ለማድረግ የሚሰራ ኃይል ነው። ስለዚህ ይዋሻል። ስለ ውሸቱም ግድ የለውም። ህወሓት ባለፈው 27 ዓመት ኢትዮጵያኖች ባያውቁት ኖሮ በቲዮሪ ማስረዳት በጣም ይከብዳል። በተግባር የኢትዮጵያ ህዝብ 27 ዓመት አውቆት ስቃይ አይቶ እግዚአብሔር ረድቶት ከጫንቃው ላይ አውርዶ ነፃነቱን ያገኘበት አሁን ያንን ሊያሳጣው ነው እየሰራ ያለው። ትግራይን ህዝብ ክዷል። የትኛውንም ህዝብ በዚህ መልኩ ነው መልሶ ለመጨቆን እየሄደ ያለው። ስለዚህ ኢትዮጵያውያኖች ስለሚያውቁት መልሶ ህወሓት ኢትዮጵያ ውስጥ ፖለቲካል ኃይል መሆን አይችልም። የጃጁ የሞቱ አስተሳሰባቸው የፈረሰ ኃይሎችን ከሞቱበት ቀስቅሶ ለመጠቀም ይሞክራል። ሻኔን ይሞክራል። የተለያዩ ታጣቂዎችን ከሞቱበት አንስቶ ለመጠቀም ይሞክራል። ህዝብን ለመከፋፈል አሁንም ይሞክራል። ለምሳሌ አሁን ተደጋግሞ የሚሉት ነገር አለ። ከአማራ ህዝብ ጋር አይደለም ጠላትነታችን ይላል። መጀመሪያ ማን ነው ሂሳብ እናወራርዳለን ከአማራ ህዝብ ጋር ብሎ ሲደነፋ የነበረው? ብልጽግና ነው ጠላታችን። ማን ነው ብልጽግና? ብልጽግና እኮ የኢትዮጵያ ብሔር ብሔረሰቦች ፓርቲ ነው። ብልጽግና እኮ የኢትዮጵያ ህዝብ ወጥቶ የመረጠው ፓርቲ ነው። ሰራዊቱን እየወጉ የኢትዮጵያን ብሔር ብሔረሰብ ሰራዊት እየወጉ እኛ ኢትዮጵያኖች ጋር ጠላት አይደለንም ይለዋል። ሰራዊቱን ለምን ይወጋሉ ታዲያ? ኢትዮጵያ ጠላት ካሉ ነው። የኢትዮጵያን ብሔር ብሔረሰቦች ልጆች እየወጉ አይ እኛ እኮ ከኢትዮጵያኖች ጋር አይደለንም ይላሉ። ይሄ የማታለያ መንገዳቸው ነው። ጥርሳቸውን የነቀሉበት ነው። ደግነቱ ግን የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰብ ይሄንን መንገድ ይሄንን የሸፍጥ ሂደት ይሄንን የውሸት እና የወሽካታነት መንገድ ያውቀዋል። ስለሚያውቀው አይችሉም። ከኢትዮጵያ ህዝብ ጋር ነው ጦርነት የገጠሙት። የኢትዮጵያን ህዝብ ደግሞ ማሸነፍ አይችሉም። እነሱም ተላላኪዎቻቸው ይጠረጋሉ። ውጊያ ከሆነ የፈለጉት ትናንትና ጀግና መከላከያ ሰራዊት እንዳደረገው የአማራ ልዩ ኃይል ሚሊሻ የአማራ ህዝብ እንዳደረገው የአፋር ልዩ ኃይል ሚሊሻ ትናንትና እንዳደረገው ያደርጋል። አሁን ኦሮሞ፣ ሲዳማ፣ ወላይታው፣ አፋሩ ሁሉም ከጫፍ እስከ ጫፍ ያደርጋል። ትናንትና የፈጸመውን ገድል አሁንም ይፈጽማል። በማታለል 27 ዓመቱን በእላው ላይ ተጭኖ የኖሩት በአፈና አሁን ደግሞ ልክ የማይታወቅ አዲስ ኃይል ሆኖ በአዲስ ዲስኩር በውሸት ኢትዮጵያኖች ላይ መጫን አይችልም። ይሄ የውሸት መንገዱ ያፈርሰዋል። አፍሶታል እስካሁን። ይሄ የንቀት የእብሪት ምን አይነት ንቀትና እብሪት ነው? እጁን ቆርጠ ስታበቃ እግሩን ቆርጠ ስታበቃ አስረ ስታበቃ ገለ ስታበቃ ጨፍጭፈ ስታበቃ ምረት ያደረገልህና ህዝብ እሺ ብለው ወደፊት መራመድ ሲገባ ንቀው ካልገዛው እኔ አለቃ ካልሆንኩ እኔ ስር ካልኖርክ ብለ ምን አይነት ንቀትና እብሪት ነው? ይሄን ነው ያደረገ ያለው ህወሓት። ይሄን ንቀቱና እብሪቱን ደግሞ ኢትዮጵያ ህዝብ ያሳየዋል ምን እንደሆነ። እነሱ ኢትዮጵያን ለማፍረስ ሲኦል እንገባለን ብለዋል። ምን ማለት ነው? ከሰይጣን ጋር እንሰራለን ነው እያሉ ያሉት። ሰይጣናዊ ማንኛውንም ሰይጣናዊ ተግባር እንፈጽማለን ነው እያሉ ያሉት። እኛ ኢትዮጵያን ለማቆም ገነት መግባት ካለብን እንገባለን። የሲኦል የመፍረስ ሲኦል ከሆነ ኢትዮጵያን ማፍረስ ሲኦል ከሆነ ኢትዮጵያን አንድነት ማስጠበቅና ኢትዮጵያን ህዝቦች ሰላም ማስጠበቅና የኢትዮጵያን ቀጣይነት ማረጋገጥ ጀነት ነው። ለጀነት ለመግባት የሚከፈለው ሁሉ መስዋዕትነት ኢትዮጵያኖች ይከፍላሉ። ከማንኛውም የኢትዮጵያ ጋር ተጻራሪ የሚሰራ ኃይል ጋር እየሰሩ ነው ያሉት። እንሰራለን ብሎ በፊት ለፊት የሚናገሩ ኃይሎች ናቸው እኮ
ኢትዮጵያን እናፈርሳለን እያሉ እኛ የኢትዮጵያ ጠላት አለ ከኢትዮጵያ ህዝብ ጋር አይደለም ጸባችን ይላሉ። ከአማራ ህዝብ ጋር አይደለም ከአፋር ህዝብ ጋር አይደለም ጸባችን ይላሉ። ኢትዮጵያን እናፈርሳለን እያሉ እነዚህ ምን አይነት ጉዶች ናቸው? ስለዚህ እያንዳንዱ ኢትዮጵያዊ መስዋዕት ሆነን ገነት መግባት ካለብን ገብተን ኢትዮጵያን አንዳት እናስቀጥላለን። ይሄ የሲኦል መንገዳቸው የት እንደሚያደርሳቸው እናያለን። ይሄን የሲኦል የሰይጣን መንገድ ደግሞ እግዚአብሔርም አይተው ይሄ የውሸት ይሄ በውሸት ተፈጥሮ በውሸት የኖረ ኃይል ፈጣሪም አይተው። ስለዚህ ሰይጣን ነው እግዚአብሔር ነው እስቲ እናያለን የትኛው እንደሚሆን። መፍረስ ነው አንድነት ነው የትኛው እንደሆነ እናያለን በተግባር። ስለዚህ ይሄ ኃይል መልሶ ኢትዮጵያ ውስጥ ኃይል መሆን አይችልም። አደረጃጀቱን አጥቷል። የውሸት መንገዱን ኢትዮጵያኖች የሚያውቁበት መንገድ ነው። አቅም የለውም። ሐሳቦቹና የሚያደርገው ስትራቴጂና ከፋፍለ ግዛ ጨዋታዎቹ ተነክተውበታል፣ ታውቀዋል። ስለዚህ መልሰው ያንን ማግኘትም መፈጸምም አይችልም። እንግዲህ የኢትዮጵያ ህዝብ ለጀግናው መከላከያ ሰራዊት እያደረገው ያለው ድጋፍ የምን ማሳያ ነው ብለው ያስባሉ? ለኦሮሚያ ክልልስ እየተደረገ ያለው ድጋፍ እንዴት ይገለጻል? ጀግናው መከላከያ ሰራዊት የሚገርም ሰራዊት ነው። በጣም የሚደንቅ ሰራዊት ነው። ይሄ ሁሉ ክደት ተፈጽሞበት ኢትዮጵያን እንዳይመስል ተደርጎ ሲሰራ ኖሮ ይሄ ሁሉ ተዘርፎ ይሄ ሁሉ ተገሎ ለእናት አገሩ ለኢትዮጵያ አሁን በየቀኑ በየሰዓቱ መስዋዕትነት ይከፍላል። ይሄ ጀግና ሰራዊት ነው። በዚህ ሰራዊት ደምና አጥንት ላይ ነው ኢትዮጵያ የቆመችው። ይሄን ጀግና ሰራዊት ጎን መቆም እያንዳንዱ ኢትዮጵያዊ ግዴታው ነው። ኢትዮጵያኖች በሶስት መልኩ ይሄንን አሳይተዋል። አንደኛ ልጆቻቸውን መርቀው በመላክ አስደናቂ ተግባር ፈጽመዋል። ሁለተኛ ሀብት በማሰባሰብ ደም በመለገስ የሚያስፈልገውን የግብዓት አቅርቦት በማቅረብ እየተረባረቡ ነው ያሉት። ሶስተኛ ሰራዊቱ በሞራል እንዲጠነክር ሰራዊቱ እንዲደራጅ ለማድረግ ቀን ከሌሊት እየሰሩ ነው ያሉት። ይሄ የሚደንቅ የሚገርም ተግባር የተፈጸመበት እውነትም ኢትዮጵያዊነት እያደገ እየለመለመ መሆኑን በተግባር ያሳየበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ እኔ ያኮራኛል። እንደ ክልላችን ትልቁ ህወሓት የሰራው 27 ዓመት ኦሮሞን ከኢትዮጵያ መነጠል ከሌሎች ኃይሎች ጋር ተባብሮ ይሄንን የሰራው እኔ ኢትዮጵያዊ አይደለም እንዲል የሚፈልገው የኦሮሞ ኢሊትን ጨምሮ ሌሎች ኢሊቶች ደግሞ ኢትዮጵያዊነት ከኛ ውጪ ለአሳር ብሎ የሚፎክሩ ሁለቱንም ኃይሎች አስተባብሮ ኦሮሞ ከኢትዮጵያዊነት እንዲነጠል ነው የሰራው። የኦሮሞ ህዝብ ግን ምንም ነገር ሊነጥለው እንደማይችል በተግባር አሳየ። ይሄ በጣም የሚደነቅበት በህዝቡ መኮራበት ኢትዮጵያዊነት ምንም ሸፍጥ ቢሰራ የማይፈርስ እንደሆነ ሁላችንንም ያስተማረ ነው። ስለዚህ የኦሮሞ ህዝብ ከጫፍ እስከ ጫፍ ልጆቹን መርቆ እየላከ ተሰልፎ እየተሳተፈ ነው ያለው። ጀግናው መከላከያ ሰራዊት በሁሉም ነገር በግብአቱ የሚያስፈልገው ከጎኑ እየተሰለፈ ነው ያለው። ይሄ አሸባሪ ኃይል የትነግ አሸባሪ ኃይል ምንም አይነት እድል እንዳይኖረው ከጫፍ ጫፍ አቅሞቹን አሰባስቦ የኦሮሞ ህዝብ ክልሉን ሰላም ለማድረግ የሚያስፈልገው መስዋዕትነት እየከፈለ ነው ያለው። በየቀኑ የክልሉ ጸጥታ ኃይል በየቀኑ መስዋዕትነት እየከፈለ ነው ያለው ኢትዮጵያን ለማቆም ኢትዮጵያን ለማስቀጠል ኢትዮጵያዊነትን ለማስቀጠል። ይሄ በእውነቱ የሚደንቅ ነገም ኢትዮጵያ ምን እንደምትሆን ምን እንደምትመስል በተግባር ከወዲሁ ያሳየ ተግባር ነው። ይሄ ተጠናክሮ ይቀጥላል። የህወሓትንም አከርካሪ የሰበረው ይሄ ነው። አሁን አንዳንድ ኃይሎች የተለያዩ አክቲቪስቶች ሸኔንም ጨምሮ ውጭ ያሉ አክቲቪስቶች ኦሮሞን ህዝብ
ህወሓትን እንዲደግፍ ይቀሰቅሳሉ። በጣም የሚያሳዝን ነገር። ህዝባቸውንም እንደዚህ ይነቃሉ የሚል ግምት ኖሮኝ አያውቅም። በዚህ ደረጃ ኦሮሞን ህዝብ እንደሚንቁ፣ በዚህ ደረጃ የኢትዮጵያ ጠላት የኦሮሞ ህዝብ ጠላት እንደሆኑ አስቤ አላውቅም። አሳፋሪ በሆነ መንገድ ትላንትና የኦሮሞን ህፃን በስናይፐር ሲገል የነበረው፣ ኦሮሞን በሚሊዮኖች እንዲፈናቀል ሲያደርግ የነበረው፣ በየእስር ቤቱ አጉሮ ሲገል ሲገርፍ እግር ሲቆርጥ የነበረውን ኃይል ያንተ ወዳጅ ነው ብሎ ለመቀስቀስ መድፈር ምን ያህል የኦሮሞ ህዝብ ጠላት እንደሆነ ነው የሚያሳየው። የኦሮሞን ህዝብ ቁስል ትላንትና የነበረው እናት ገሎ ሬሳ ላይ የሚያስቀምጥ የነበረውን ህወሓት ዛሬ ደግፍ ብሎ ይናገራሉ። የኦሮሞ ቄሮን ሰራዊት ውስጥ አትቀላቀል ብሎ ይቀሰቅሳሉ ህወሓትን ለመደገፍ። ቄሮና ቀሬ ግን የታገለበትን ዓላማ ያውቃል። መስዋዕትነት የከፈለበትን ዓላማ ያውቃል። ትላንትና ከጎናችን የወደቁ ጓዶች፣ ከጎናችን የወደቁ ሰዎች ቄሮና ቀሬዎች ነገኛ ስንሞት ወደ ላይ ስንሄድ ምንድነው የምንነግራቸው? ህወሓትን ደግፈን ቆምን፣ ህወሓትን መልሰን እናንተ የሞታችሁበትን ዓላማ ክደን ከናንተ ተቃርኖ ቆመን ህወሓትን አንግሰን መጣ ነው የምንላቸው? ይሄን ነው እነዚህ ኃይሎች እያሉ ያሉት። ኦሮሞን ህዝብ አያውቁትም። የኦሮሞን ኦሮሞማን አያውቁትም። ኦሮሞማን የሚረግሙ ሁለቱም ኃይሎች አያውቁትም። ኦሮሞማ ኢትዮጵያዊነትን ያፈርሳል ብሎ ኦሮሞን የሚረግሙ ኃይሎችም ኦሮሞማን አያውቁትም። ኦሮሞማ የኢትዮጵያ ጻም ብሎ የሚያስቡ ኦሮሞችም ኦሮሞማን አያውቁትም። ኦሮሞማ ኢትዮጵያማ ነው። የኢትዮጵያ መሰረት ነው። የኢትዮጵያ አንዱ ትልቁ ማንነት ነው። እንደ ትግራይም እንደ ወላይታውም እንደ ሲዳማውም እንደ ሐረሪውም እንደ ያንጋቱም ይሄንን የማያውቁ ኃይሎች ኦሮሞ በራሱ ጥቅም ላይ በራሱ ማንነት ላይ በወደቀበት ዓላማ ላይ በዛ ላይ መልሶ እንዲቆም ይቀሰቅሱታል። ህዝባችን የዋ ነው እንጂ ሞኝ አይደለም። ገራገር ሆዱ ሰፊ ነው እንጂ ምንም ነገር የማይገባው ህዝብ አይደለም። እንደዛ ነው የሚያስቡት እነዚህ ሰዎች። ያላቸው ንቀት ቢገርም ነው። ህዝባችን ግን ከጫፍ ጫፍ ወጥቶ መከላከያ ሰራዊቱ ጎን ቆሞ ጥቅሙን እያስከበረ ነው ያለው፣ እየታገለ ነው ያለው። ኦሮሞማውን ኢትዮጵያውማውን ዲፌንድ እያደረገ ነው ያለው። ለዛ የሚያስፈልገው መስዋዕትነት እየከፈለ ነው ያለው። ጸጥታ ኃይላችን ይሄን እያደረገ ነው ያለው። እነዚህ ተላላኪዎች ግን እየተዋረዱ ነው ያሉት። ህወሓት ተላላኪ ነው፣ ሌላ ኃይል ነው የሚልከው። የኢትዮጵያ ጠላት የሆነ ጂኦፖለቲካዊ ኢንተረስቱን ለማስጠበቅ የሚሄደው ኃይል ነው የሚልከው። እሱ ደግሞ እነዚህን ይልካቸዋል። እነዚህን አክቲቪስቶችና ሻኔዎችን ይልካል። ተላላኪዎች ናቸው። የኦሮሞ ህዝብ ደግሞ ይህን ጠንቅቆ ያውቃል። ይህን ጠንቅቆ ስለሚያውቅ ጥቅሞቹን ድሎቹን እያስከበረ ነው ያለው። ከሌላ ወንድም ህዝቦቹ ጋር ቆሞ እየታገለ ነው ያለው። የሚያስፈልገው መስዋዕትነት እየከፈለ ነው ያለው። ይሄ ነው ሁሉንም ተላላኪውንም እያሳፈረ እያዋረደ ያለው መቆሚያ ቦታ እያሳጣ ያለው። ኦሮሚያ ክልል የጀመረው ድጋፍ ጅማሮ ነው፣ ገና ይቀጥላል። ሰራዊቱ ጎን በመቆም ጀግናው ሰራዊት ውስጥ በመሳተፍ ጀግና በመሆን ወጣቱ ቄሮ አስደናቂ ተግባር እየፈጸመ ነው። ይሄን ይቀጥላል። ይሄን ወደ ኋላ የሚመልሰው ነገር የለም። ህዝባችን ከጫፍ ጫፍ ሰላሙን የማስጠበቅ ተላላኪዎችን የመጥረግ ስራውንም አጠናክሮ ይቀጥላል። ጸጥታ ኃይላችን መስዋዕት የሆነ ክልሉን የመጠበቅ ኢትዮጵያን የመጠበቅ ኃላፊነቱን እየተወጣ ነው ያለው። ይሄ ተጠናክሮ ይቀጥላል። እነዚህ ሸፍጠኞችን የጥፋት ኃይሎችን ቀብሮ የኢትዮጵያን ብልጽግና የማረጋገጥ የኢትዮጵያን ብልጽግና እውን የማድረግ የኦሮሚያን ብልጽግና እውን የማድረግ ስራውን አመራሩ ህዝባችን ጸጥታ ኃይላችን ከጀግናው መከላከያ ሰራዊት ጋር ሆኖ ተግባሩን ይፈጽማል። እያደረገ ያለውን ድጋፍ እጅግ የሚገርምና የሚያስደምም ነው። ይሄ ተጠናክሮ ይቀጥላል። ኢትዮጵያ ላይ እየተደረገ ያለው የውጭ ጫና መነሻው ምንድነው? መፍትሄውስ ምን ይላሉ? መነሻው የጂኦፖለቲካል ጥቅምና ኢትዮጵያ ህልሞቿን እንዳታሳካ አድርጎ ኢትዮጵያን በድህነት ውስጥ ከፋፍሎ የማኖር ትናንሽ ሀገር እዚህ መፍጠር። እነዚህ ኃይሎች ይህን ቢያደርጉ እውነት አላቸው እነሱ። ምክንያቱም ጥቅማቸውን የሚነካውን ኃይል ማጥፋት አለባቸው።
ጥቅማቸውን የሚጻረር ኃይል ማጥፋት አለባቸው እየሰሩ ነው ያሉት። ይሄ ግን ሚሳካ አይደለም። ሸፍጥ ስለሆነ ጥፋት ስለሆነ ተላላኪዎቻቸው እየጠፉ ስለሆነ አብሮ ይከስማል። ግድቡን ህዳሴ ግድብን እውን እንዳይሆን ለማድረግ ተክቶ እየሰሩ ነው ያሉት። አልተሳካላቸውም፣ አይሳካላቸውም። ሁለተኛ ዙር ሙሌት ቀጥሎ የሚሰሩ ስራዎችን ይጠናቀቃሉ። ምክንያቱም ኢትዮጵያኖች ግድባችን ነው ብሎ የወጡበትና በአንድ ዓላማ የቆሙበት ስለሆነ ኢትዮጵያኖችን ማሸነፍ ስለማይቻል ይሄን ጫና እንቋቋመዋለን። የጂኦፖለቲካል ጫናውን እንቋቋመዋለን። ኢትዮጵያን ጥቅሞች እናረጋግጣለን፣ እናስቀጥላለን። የእነሱ አቅም አድርገው የሚጠቀሙት ሁለት ነገር ነው። አንደኛ ኢትዮጵያኖችን መከፋፈል ነው አንዱ ስራ አድርገው የሚወስዱት። እሱን እንዳሳኩ ጠንክረን በተደራጀ መንገድ በሁሉም ቦታ መስራት ያስፈልገናል። አንደኛው ይሄ ነው፣ ቅድም ያልኩት የገለጽኳቸው። ሁለተኛው እነሱ መጠቀም የሚፈልጉት ውስጣችን ተላላኪዎችን መፍጠር፣ በሱ አድርጎ ቀጠናውን ሙሉ ማመስ ነው። እሱም ተጠቅመውበታል ያለፈው 50 ዓመት። ካሁን በኋላ ግን አይቀጥልም። ትውልዱ ተምሯል። ከነበረው ጥፋት ከነበረው ስተት እያንዳንዱ ሰው ተምሯል። በመስዋዕትነት ይሄንን ከርቭ እያደረገው መጥቷል። አሁንም ያደርገዋል። ስለዚህ እነዚህ ሁለቱም መንገዶች እየተጠቀሙ ያሉት ይሄንን ተጠናክረን እየሰራን እየቀረፍን እንሄዳለን። እንግዲህ መንግስት የተናጠል ተኩስ አቁም አዋጅን ማወጁ ይታወሳል። አሁን ደግሞ ያንን አንስቷልና ለምን አወጀ ለምን አነሳ የሚለው ሐሳብ ይገልጹ። የተናጠል ተኩስ አቁም እንግዲህ የተደረገው የትግራይ ህዝብ ይሄን ክረምት ተጠቅሞ እርሻውን እንዲያርስ እና ህዝቡ ወደ ተረጋጋ መንገድ እንዲመጣ ፖለቲካዊ መፍትሄዎችንም ለመፈለግ ነው። ሰላማዊ መንገዶችን ለመፈለግ ጭምር ነው። ይሄንን የህወሓት ኃይል አልተቀበለም። አለመቀበሉንም ለማሳየት በእብሪት አፋር ክልልን ወሯል። አማራ ክልልን ወረራ ፈጽሟል። ኃይሎቹን በጉልበት አስገብቶ ህፃናትን እየደፈረ ነው ያለው። ቤቶችን እያቃጠለ ነው ያለው። ንብረት እየዘረፈ ነው ያለው። ጤና ጥበቃ ተቋማትን ሳይቀሩ የመጠለያ ካምፖችን ሳይቀሩ በመድፍ በጥይት እየደበደበ ነው ያለው። ከተሞችን እየደበደበ ነው ያለው። መንግስት ለብቻው የሞከረውን የሰላም መንገድ የሞከረውን ትግራይን ህዝብ ማዕከል የማድረግ መንገድ ህወሓት አልተቀበለም። ህወሓት ያልተቀበለበት ዋነኛው ምክንያት ይሄ መንገድ የትግራይን ህዝብ ወደ መረጋጋት ወደ መጠየቅ ችግሮቹን ወደ መመልከት የሚወስደው መንገድ ስለሆነ ይሄ መንገድ ያጠፋኛል ብሎ ስለሰጋ የትግራይ ህዝብ ጠላት ስለሆነ የትግራይ ህዝብ ጥቅሞች ላይ የቆመ ኃይል ስለሆነ የተናጠል ተኩሱን አልተቀበለም። እየገፋ ቀጥሏል ማለት ነው። ይሄ በመሆኑ የዜጎች የተዕለት ተዕለት ኑሮ በመቃወስ ላይ የሆነ ስላለ ትግራይ አርሶ አደር ብቻ ሳይሆን አጎራባች ዞኖችና ወረዳዎችም ጭምር ወደ ትርምስ የሚከት ተግባር እየፈጸመ ስላለ መንግስት የተናጠል ተኩስ ማቆሙ ሂደት ጥረት አድርጓል። ከፍተኛ እርምጃ ነው፣ ፖለቲካዊ እርምጃ ነው የወሰደው። ያ ስላልተሳካ መንግስት በትላንትናው ዕለት አንስቷል። መንግስት ይሄንን አንስቶ ህግ የማስከበር ስራ እንዲሰራ ሁሉንም የጸጥታ ኃይሎች አዟል። የኢትዮጵያ ህዝብ ደግሞ ኢትዮጵያን ህዝብን ክተት ብሎ ጥሪ አስተላልፏል። ስለዚህ በበጎ አይምሮ ትግራይን ህዝብ ማዕከል ተደርጎ የተወሰደውን እርምጃ ይሄ ኃይል የትግራይ ህዝብን እየማገደ ፍላጎቶቹን ሲፈጽም የኖረ ኃይል ስለሆነ ያንን እርምጃ ወደ ጎን ትቶ የጥፋት መንገዱን መርጧል እና አሳፋሪ ተግባሩንም እየፈጸመ ይገኛል ማለት ነው። ይሄ ኃይል አሳፋሪ ተግባሩን መፈጸም ብቻ ሳይሆን ኢትዮጵያን የማፈራረስ አቅም የማሳጣት ኢትዮጵያን በከፍተኛ ደረጃ ምንም አይነት ኢትዮጵያና ኢትዮጵያዊነትን ሊጠብቅ የሚችል ኃይል እንዳይኖር ለማድረግ ነው ጥረት ወደ ማድረግ የገባው። ስለዚህ መንግስት ይሄ እንደማይሆን ስለገባው በከፍተኛ ደረጃ የወሰደውን የሰላም መንገድ ስለተናቀ አይ ይሄ መንገድ አያስፈልገንም
እኛ ሲኦል ገብተን ኢትዮጵያ ማፍረስ ነው የምንፈልገው የሚለው መንገድ ስለመረጡ ኢትዮጵያኖች ላይ ጦርነት ስላወጁ መንግስት ያንን ተገዶ አንስቷል ማለት ነው። አሁን ይሄ ኃይል እንደ ከዚህ በፊቱ በህዝብ ስም እየማለና እየተገዘተ ህዝብ እያጭበረበረ መሄድ ይፈልጋል። ህወሓት አሁን አራት ነገር ነው እያደረገ ያለው። አንደኛው የተሳሳተ መረጃ ማሰራጨት ነው። እዚህ ገባን፣ እዚህ ተቆጣጣርን፣ እዚህ ወጣን፣ እዚህ ገባን፣ ህዝቡ እንደዚህ ያረጋን፣ እንደዚህ ያለን የሚል የተሳሳተ መረጃ ጥርሱን የነቀለበት የውሸት ፕሮፓጋንዳ ማሰራጨት ነው። ጸጥታ ኃይሉን የሚፈታ ህዝቡን የሚፈታ ተግባር እየፈጸመ ነው ያለው። አንዱ ስራው ይሄ ነው። ሁለተኛው ስራው ያደረገ ያለው የህዝብን ተቋማት ታርጌት አድርጎ የበቀል ስራ ነው እየፈጸመ ያለው። ሴቶችን መድፈር፣ አርሶ አደሮችን ማፈናቀል፣ ህዝብን ንብረት መዝረፍ፣ ሆስፒታል መዝረፍ፣ ይሄ ስራ ነው እየፈጸመ ያለው። ሁለተኛው እየፈጸመ ያለው ይሄ ነው። ሶስተኛ ህወሓት እየፈጸመ ያለው በየአካባቢው ትናንሽ ኃይል እየቆራረጠ እያስገባ ህዝቡን ማሸበር፣ ጸጥታ ኃይሉን መቁረጥ እና የተለያዩ ተግባራቶችን እየፈጸመ ነው ያለው። ሶስተኛው ይሄ ነው። አራተኛው አሁንም የሰብአዊ ድጋፍ ስር መደበቅ ነው። አሁንም ሌላ ዱላ እንዳያርፍበት የሰብአዊ መብት ጉዳይ ስር መደበቅ፣ ሰብአዊ መብት እየጣሰ ሰላማዊ ህዝብ እያወከ፣ ሰላማዊ ህዝብ እያፈናቀለ፣ ሰላማዊ ህዝብ እየገደለ፣ ሴቶችን እየደፈረ ሲያበቃ በሌላ በኩል ደግሞ ስለ ሰብአዊ መብት ጉዳይ፣ ስለ ምግብ ጉዳይ ወዘተ እያደረገ እዛ ስር መደበቅ ይፈልጋል። ህፃናትን በግድ ወደ ጦርነት እየማገደ ከኋላ እየተኮሰበት እያዋጋው ይሄንን ደግሞ በዚህ ስር መደበቅ ይፈልጋል። እነዚህን አራቱን ነገሮች በአግባቡ መታገልና ማስተካከል ያስፈልጋል። አንደኛው ይሄ የውሸት አሉባልታና ፕሮፓጋንዳ ህዝባችን ቆም ብሎ እያጣራ እየሰማ መቆም አለበት። አሁን ብዙ ሰው ገባን እያሉ ነው ሰው እያፈናቀሉ ያሉት በፕሮፓጋንዳ ሰው እንዳይረጋጋ እያደረጉ ያሉት። ሰው ይሄንን የውሸት ፕሮፓጋንዳና የውሸት ተግባር ህዝቡ ፊቱ መቆም ያስፈልጋል። ያንን ማስተጋባት ሳይሆን ሚዲያዎቻችን ሶሻል ሚዲያውን ይሄን ካውንተር ማድረግ ያስፈልጋል። ይሄ መሸበር መቆም አለበት። ሁለተኛው ይሄ በትናንሽ አርጎ በየቦታው የሚያስገባውን ኃይል ህዝቡ ተደራጅቶ ከገባ በኋላ አንድም እንዳይወጣ መንገድ መዝጋት፣ ታጥቆ ራሱን መከላከል፣ በየአካባቢው ጥሎ መውጣት ሳይሆን ባለበት ሆኖ መረጃ መስጠት ብቻ ሳይሆን ደግሞ እንዳይንቀሳቀስ ማድረግ ይችላል ህዝቡ። ይሄንን 2007 2008 2009 2010 ኦሮሚያ ላይ አማራ ክልል ሁሉም ቦታ ህዝቡ ያውቃል ምን ማድረግ እንዳለበት። ስለዚህ ተደራጅቶ አካባቢውን መጠበቅ፣ ጠላት ከገባ እንዳይወጣ መዝጋት፣ መረጃ መስጠት፣ እርምጃ መውሰድ ያስፈልጋል እና ይሄንን እብሪቱን ባለበት ቦታ ማስቀረት ያስፈልጋል። አማራ ክልል ላይ የዘመተ ከአማራ ህዝብ ጋር አይደለም ጸብ ይላል። ከማን ጋር ነው ታዲያ? ከጸቡ ከአማራ ጋር ህዝብ ጋር ካልሆነ ጸቡ ለምን አማራ ክልል ይገባል? አፋር ጋር አይደለም ጸብ ይላል። አፋር ክልል ለምን ይገባል? ለምን ህፃናቶችን ይደፍራል? ለምን ህፃናትን ይገላል? ስለዚህ ህዝቡ ተደራጅቶ ባለበት ቦታ መንገድ የሚንቀሳቀስበትን መንገድ መዝጋት፣ የሚጠቀምበትን አቅሞቹን ማሳጣት፣ ህዝብ ባህር እንደሆነ በተግባር ህዝቡ ሊያሳየው ይገባል። በዚህ ነው የነቀለው የኢትዮጵያ ህዝብ ከዚህ በፊት በታንክና በመድፍ ብዛት አይደለም። የተማሪዎች ጅምር ወጣቱ ተንቀሳቅሶ ህወሓትን ይሄን ሁሉ አፓራተስና ይሄን ሁሉ ኃይል ተቆጣጥሮ ሲያበቃ የነቀለው እውነት ስላለው የነቀለው ተደራጅቶ እንደዚህ ስለተንቀሳቀሰ መረጃ ስለተለዋወጠ እሱም የሚያሰራጨው መረጃ ስለተቋቋመ የህዝብ አቅም ስላሳየው እርምጃ ህዝብ ስለወሰደበት ነው ህወሓት 2010 ላይ ተነቀለው። አሁንም በብሬት የሚመጣው ኃይል
አስገባው ግን እዛው አስቀረው አታስወጣው በብሪት መጥቶብሃል አለ በሚስት መጥቶብሃል በሃይማኖት መጥቶብሃል በማንነት መጥቶብሃል ሊሸቅጥ አይገባም በገባበት መውጣት የለበትም እዛው ማስቀረት አለበት ህዝቡ ይሄንን ሰራዊቱ ያደረገ ነው ይሄንን ህዝቡ ያደረገ ነው አርሶ አደሩ ያደረገ ነው ያለው አርብቶ አደሩ ያደረገ ነው ያለው በአፋርም በአማራ ክልል ይሄ የተሰራ ነው ያለው ይሄ ማጠናከር ያስፈልጋል መከላከያ ሰራዊት ሁሉም ቦታ ሊቀመጥ አይችልም ሁሉም ቦታ ሊንቀሳቀስ አይችልም ትናንሽ ኃይሎች በሁሉም ቦታ ያስገቡ እየቆረጡ ይሄ ከዚህ በፊት የለመዱትን ነው ያደረጉ ያሉት ህዝቡን ደግሞ ይዋሹ ውሸቱ ፊት መቆም ህዝብ የህዝብ አቅም ምን እንደሆነ ደግሞ በተግባር ማሳየት ያስፈልጋል ከተማ ለቆ መውጣት ወረዳ ቀበሌ ለቆ መውጣት በፍጹም መኖር የለበት ህዝቡ አመራሩ ባለበት ተደራጅቶ ተረጋግቶ መቀመጥ የገባውን እዛው ማስቀረት ያስፈልጋል ማለት ነው ውጊያው የእውነት ውጊያ ነው የመድፍና የታንክ ውጊያ አይደለም ታንክና መድፍማ አላዳነው 2010 ላይ ታንክና መድፍማ ጥቅምት ላይም መከላከያ ሰራዊቱ መጥቶ ተቀብሎትም አላዳነው አሁንም አድነው ከኢትዮጵያኖች አቅም አድነው አሁንም ከአማራ ህዝብ ከአፋር ህዝብ ከኦሮሞ ህዝብ ከሶማሌ ህዝብ አቅም ከደቡብ ህዝብ አቅም አድነው ከቤኒሻንጉሉ ከጋምቤላው ከሐረሪው አድነው ከሲዳማ ክልል አቅም አድነው የህዝብ አቅም ምን ማለት እንደሆነ ህዝባችን ሊያሳየው ይገባል ይሄንን በተደራጀ በተቀናጀ መንገድ መስራት አለበት ህዝቡ የሱ መድኃኒት ይሄ ነው ይሄ እንዳይሆን ነው ህዝብ ጋር ተጣላውም እያለ አስሬ ህዝብ ላይ የተኮሰ ህዝብ እየገደለ የህዝብ በሬ ያረደ እየበላ አርሶ አደሩ እንዳርስ ያደረገ ምንልና የሚገዘተው ስለዚህ የገባበት ቦታ አስቀሩት እናስቀረው ሁላችንም ተደራጅተን ሁሉም ቦታ ህዝብ መደራጀት አለበት ሁሉም ቦታ ህዝብ ይሄ ለስለላሱም ያስገባውን ኃይል ጸጉረ ለውጥ የሆነውን መንጥሮ ማውጣት አለበት እርምጃ መውሰድ አለበት ሁሉም ቦታ ህዝቡ አካባቢ መጠበቅ አለበት ሁሉም ቦታ የገባውን ኃይል ደግሞ ማስቀረት አለበት ተደራጅቶ ይሄ የሚሆነው ግን ህዝብ ሲደራጅ ነው መሪ ሲኖረው ነው ሲደማመጥ ነው ህዝቡ ጠላቱን ካወቀ አሁን ይሄ ጠላት አታቀኝም ይያለው ነው እኔ አይደለም እኮ እኔማ እንደዚህ ጥሩ ነገር ሳረግልን ይኖርኩት ብሎ ነው የሚገዘተው ሲገል ሲያርድ ሲያስር ሲጨፈጨፍ ኢትዮጵያ ሲዘርፍ የነበረ ኃይል ኢትዮጵያ ሲከፋፍል የነበረ ኃይል ይሄንን ጠላት ማወቅ እኔ ላይ ነው የመጣው ብሎ ማወቅ ይሄ ማወቅ ብቻ ሳይሆን ደግሞ በቂ አይደለም መጥላት ብቻ በቂ አይደለም መደራጀት አለበት ሰልጥኖ በያለበት ተዋይቶ ተግባብቶ መደራጀት አለበት መሪ ሊኖረው ይገባል ከላይ እስከ ታች መደማመጥ መቻል አለበት ሁለተኛው ይሄ ነው ሶስተኛ የትግል ዘዴዎችን መጠቀም ፕሮፓጋንዳን በፕሮፓጋንዳ በተግባር የሚመጣውን ደግሞ የህዝብ አቅሞችን መጠቀም 5 ኪሎ ሜትር መንገድ ከተዘጋ ምንድነው የሚያደርገው ያኔ በየቦታው የሚገባው መንገድ ነው የሚያነሳው ይዋጋል በቃ ቀላል እኮ ነው እንዴት ነው እሱ የአማራን ክልልን ወያኔ የሚወረውና የሚያሸንፈው